ዋናው ፐርፐስ ሰርቬይላንስ ቁጥጥር ነው። ባንክ አካውንታችሁ ኖሯችሁን እንቅስቃሴያችሁን የሚቆጣጠር ነው። እንግሊዝ ላይ በጣም ሬዚስተንስ አለ። እምቢ ያለ ህዝቡ አስቸግሯቸዋል። አያችሁ እና እነዚህ ነገሮች ተጠራቅመው ህንድ ህዝቧን እየቆጠረች ቁጥር እየሰጠች ነው። እኔ ቁጥር አይቼዋለሁ። አይዲውን ይሄ ፋይዳ የሚባለውን አይዲ አይቼዋለሁ። እና አይናችሁን ያነሳሉ፣ ጣታችሁ ላይ ያለውን አሻራ ይወስዳሉ። ኖርማል ነው። በዚህ በአውሮፓም አለ፣ በሁሉ ቦታ ዲጂታል አይዲዎች አሉ። ፐርፐሱ ምንድነው ካላችሁ ቁጥጥር ነው። ያለሱ መግዛት መለዋወጥ መሸጥ እንዳይቻል አድርጎ ጸረ ክርስቶስ ዓለምን መቆጣጠር ይፈልጋል፣ ማንበርከክ ይፈልጋል። በፍቅር አይገዛም፣ የሚገዛው በኃይል ነው። ዲክቴተር ሆኖ ነው የሚመጣው፣ አመፀኛ ሆኖ የሚመጣ ነው። ስለዚህ ዓለም ለዛ ተዘጋጅታለች እያልኳችሁ ለጸረ ክርስቶስ ሲስተም መድረኩ በደም ተዘጋጅቶላል። ጌታ ኢየሱስ ክርስቶስ እንደዚህ ያለ እነሆ በቶሎ እመጣለሁ። ዳንኤል በምዕራፍ 7 ላይ እነዚህ ይህንን ህልም በአራዊት ምሳሌ ይመለከታቸዋል። እሱ አንድ አይነት ነው። እሱ በህልም ነው በብረት ነው የተመለከተው፣ ይሄ ደግሞ በእንስሳት ነው የተመለከተው። መጨረሻ ላይ የሚመጣ መንግስት አለ፣ ሸክላና ብረት የሆነም። አሁን እዛ ጫፍ ላይ ሆነን ነው እየተነጋገርን ያለን። ይሄንን ታሪክ ነው አይመጣም ሊሆን አይችልም እያሉ የሚሞግቱ ኢየሱስ ካልመጣ ይሄንን መንግስት የሚያሸንፍ ሌላ መንግስት የለም። ይሄን መንግስት ሊያፈርስ የሚችል የሰማይ መንግስት ብቻ ነው። ምክንያቱም ይሄ ዲመናይዝድ ሆነ በአጋንንት ኃይል የሚነዳ ጸረ ክርስቶስ በዲመን በአጋንንቶች የሚነዳ ክፉ መናፍስቶች ፓርቲሲፔት ያደረጉበት የሲኦል ኃይላት የሚተባበሩት መጽሐፍ ቅዱስ ሲናገር በዚህ በኤፍራጥስ ወንዝ ውስጥ በምልክታዊነት በመንፈሳዊ ዓለም ላይ 4 ኃይለኛ መናፍስቶች ታስረዋል። ከዛ ውስጥ የሚወጡ ጓጉንቸር የሆኑ እንደ ጓጉንቸር የተመሰሉ መናፍስቶች ይወጣሉ ይላል። እነዛ መናፍስቶች ሲወጡ መልእክታቸውና ኃላፊነታቸው ምንድነው? የዓለምን መንግስታት ሁሉ ወደ አርማጌዶን ይሰበስባል። ስለዚህ መንፈስ የሚተባበረው ርኩሳን መናፍስ ሲኦል የሚተባበረው መንግስት ነው የሚመጣ። ስለዚህ መንፈስ ይዞ ስለሚመጣ መንፈስ የሆነው ጌታ በኃይል ይመጣበታል። አይኖቻችሁን ለአንድ ሰከንድ ጨፍኑ። አስቡት፣ በተለመደው የዕለት ተዕለት ህይወቱ ውስጥ ኖትም በመንገድ ላይ እየተጓዙ በቢሮ ውስጥ እየሰሩ ወይም ከቤተሰቦ ጋር በጠረጴዛ ዙሪያ ራት እየበሉ ነው። በድንገት ግን በአንድ ቅስፈት በአይን ጥቅሻ ውስጥ በሚሊዮን የሚቆጠሩ ሰዎች ከምድረ ገጽ ላይ ድራሻቸው ይጠፋል። አዎ፣ ልብሶቻቸው፣ ሰዓቶቻቸውና የውሸት ጌጣጌጦቻቸው በነበሩበት ቦታ ላይ ተለጥፈው ይገኛሉ። ነገር ግን ሰዎቹ የሉም። አውሮፕላኖች አብራሪዎቻቸውን ያጣሉ። ከሰማይ እየተምዘገዘጉ ጋጫሉ። ባቡሮች ይገለበጣሉ። እናቶች በእጃቸው የያዙትን ሕፃን ፍለጋ ይጮሃሉ። ነገር ግን ሕፃናቶቹ ወደ ሰማይ ተነጥቀዋል። ይህ የፈጠራ ታሪክ አይደለም። መጽሐፍ ቅዱስ ታላቁ መነጠቅ ብሎ የጠራው አስፈሪ እውነታ ነው። ቅዱሳን የምንኖርባት ዓለም መንግስታት በሙሉ እየተናወጡ የሰው ልጅ የፈጠረውን የቁጥርና የዲጂታል ሲስተም መድረኩን እያመቻቸና የምድር ፍጻሜ ምልክቶችን በአይናችን ፊት እየተፈጸሙ ባሉበት እጅግ አስፈሪ ዘመን ላይ እንገኛለን። ነቢያቱ የተናገሩለት ዳንኤል አስቀድሞ በዝርዝር ያስቀመጠው ያ የማይናወጠው የሰማይ መንግስት መምጫው ደርሷል። የዛሬው ጥያቄ ግን አንተ ለመነጠቅ የተዘጋጀ መብራትን ያበራ የነቃ ቅዱስ ነህን ወይስ በመንፈሳዊ ድንዛዜና ስንፍና ውስጥ ትገኛለህ? ሰላም ጤና ይስጥልን ቅዱሳን እንደምን አላችሁ? በዛሬ ቪዲዮ ይዘንላችሁ የቀረብነው በትንቢተ ዳንኤል ምዕራፍ 2 እና 7 ላይ የተመሰረተውን የመጨረሻውን ዘመን ታላቅ ሚስጥር የሚገልጥና በመጽሐፍ ቅዱስ ጥናትና በስነ መለኮት ጥልቅ ልምድ ባላቸው በመምህር ፓስተር አስፋው በቀለ የተዘጋጀ በኔዘርላንድ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቀረበ ቅዱሳኑን ከጥፋት የሚያድን በውስጣችን የተዳፈነውን የመንፈስ ቅዱስ እሳት የሚቀሰቅስ እጅግ ድንቅና ህይወትን የሚለውጥ ከመንፈሳዊ ድንዛዜ የሚያነቃ ድንቅ ትምህርት ነው። የባቢሎን፣ የፋርስ፣ የግሪክና የሮማ መንግስታት አልፈው በመጨረሻ ዘመን ስለሚነሳው የጸረ ክርስቶስ መንፈሳዊና ዲጂታል አሰራር በስፋት አብራርተው ያስተማሩት ፓስተር አስፋው በቀለ ከሁሉ በላይ ደግሞ በዚች አስቸጋሪ ዘመን መንፈሳዊ ጓዳችንን የማለዳ ጸሎታችን እና መሰዊያችን በጌታ መንፈስ እንዴት መታደስ እንዳለበት በጥልቀት ያስተምራል።
ይዘምራሉ። ቅዱሳን ሆይ በምድር ላይ የነገሱና ታላቅ የተባሉ የወርቅና የብር መንግስታት ሁሉ አልፈዋል። አሁን የምንገኝበት ዘመን ዓለም ለጸረ ክርስቶስ ሲስተም መድረኩን በደንብ ያዘጋጀችበትን የሰዎችን ግዢና ሽያጭ በቁጥጥር ስር ለመዋል የዲጂታል አሻራዎችን የምታሰባስብበት ፍጻሜ ላይ ነው። የጨለማው አሰራር በትውልዱ ላይ በጻድቃን ጤናና ኢኮኖሚ ላይ ድንዛዜና አዚምን ለመዝራት ሌትና ቀን እየሰራ ይገኛል። ነገር ግን ነቢዩ ዳንኤልና ጓደኞቹ በባቢሎን መካከል ሆነው የንጉሱን የረከሰ ምግብ አንበላም፣ ለአዋጁም አንንበረከክም፣ ጸሎታችንንም አናቆምም እንዳሉ ሁሉ ዛሬም እግዚአብሔር በዚህ ትውልድ መካከል የማይበገሩ ጌዲዮኖችን ሊያስነሳ ይፈልጋል። ጌታ ዛሬ ለኛ ያለው ትልቁ አጀንዳ የተሐድሶ አጀንዳ ነው። የጸሎት ሕይወታችንን፣ የመንፈስ ቅዱስ አንድነታችንንና የመጀመሪያውን ፍቅራችንን ሊያድስ ይፈልጋል። ጠላት የሰረቀው ሳቃችንን፣ ምስጋናችንን፣ የማለዳ መዝሙራችንንና የደህንነት ደስታችንን መልሰን የምንቀዳጅበት ሰዓቱ አሁን ነው። እንግዲህ ከመሬት የተቆረጠው ያ ድንጋይ የምድርን ጣዖታትና የሰውን ስርዓት ሁሉ አድቅቆ የማይናወጠው የክርስቶስ የዘላለም መንግስት ከመመስረቱ በፊት እኛ በመንፈሳዊ ሕይወታችን ነቅተን መብራታችንን አብርተን ሙሽራውን ለመቀበል ዝግጁ እንሁን። እስከ መጨረሻው አብራችሁን በመቆየት በፓስተር አስፋው በቀለ የቀረበልንን ይህንን ሰማያዊ ስንቅ እንድትካፈሉ በፍቅር እንጋብዛችኋለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የአንድ ሰማያዊ ተስፋ ቤተሰብ እንድትሆኑ፣ ሁላችሁም ደግሞ ቪዲዮን ላይክ በማድረግ ለሌሎች እንዲደርስ እንድትጋብዙ በትህትና እንጠይቃለን። ኤስካቶሎጂ ማለት ስታዲ ኦፍ ኤንድ ታይምስ ወይም ደግሞ የመጨረሻውን ዘመን ስለመማር ማለት ነው። ለሁለት ቃላት ድምር እንደሆነ ተመልክተናል። ለክለሳ ያህል ነው። ቶሎ ብዬ ነው የሚሄደው። ለትንቢት ማወቅ ከፈለጋችሁ ትንቢተ ዳንኤል ላይ እነዚህን ጥቅሶች አንድ ፎቶግራፍ ብታነሷቸው ለኖት ይመቻቸዋል። ከመጽሐፍ ትንሽ ፈጥኜ ስለመሄድ ፒክቸር ማንሳት ትችላላችሁ። ትንቢትን ስትናገሩ ስለመጨረሻው ዘመን ስታስቡ እነዚህ ጥቅሶች መሰረታዊ ናቸው እና እነዚህን ጥቅሶች ተመልከቷቸው። ትንቢትን የምናጠናበትን ምክንያት ተነጋግረናል። እነዚህ ነጥቦች ነግሬያችኋለሁ። አስፈላጊነቱን እዛ ላይ ጊዜ ብዙ አልወስድም። ስናገርበት የነበረው የዮሐንስ ራእይ በሶስት ይከፈላል ያልኳችሁ ያየኸውን፣ አሁን ያለውን እና እንደገና ደግሞ ሊሆን ያለውን የሚለውን በሶስት የዮሐንስ ራእይ እንደሚከፈል ይህንን ተነጋግረናል። ለኢየሱስ ክርስቶስን ቀዳማዊ ምጽአት፣ ስለ ንጥቀት ቅደም ተከተሎቹን እነዚህ ነገሮች ለማየት ሞክረናል እና በዚህ አካሄድ ነው የሚሄደው። ሌላ ሰዎች ደግሞ የራሳቸው ሌላ መንገድ ሊኖራቸው ይችላል። ማምንበትና ኢቫንጀሊካል የሆነውን ከጥንት አባቶችም ሲያምኑት የነበረው በቸርች ሂስትሪ ይሄኛው መንገድ ነው እኔም የማምነው። በየዘመኑ የተለያዩ ዕውቀቶች ሊኖሩ ይችላሉ፣ ግን መሰረታዊ የእግዚአብሔር ዕውቀት አይለወጥም፣ አይሻርም። የእግዚአብሔር ዕውቀት ዘላለማዊ ስለሆነ ስለዚህ በዚህ መሰረት የቤተ ክርስቲያን አሁን ያለነው የቤተ ክርስቲያን እድሜ ላይ ነው ያለነው እና አሁን ኤኒታይም የቤተ ክርስቲያን እድሜ በንጥቀት ሊቋረጥ ይችላል። ለንጥቀት የሚቀር ትንቢት የለም። ለዳግም ምጽአት ግን የሚቀር ትንቢት አለ ብያችኋለሁ። ከንጥቀት በኋላ የሚሆነውን የበጉ ሰርግና የአክሊል ሽልማት እንደሆነ፣ ከዛ በኋላ እዚህ ሰባኛው ሱባኤ ካለቀ በኋላ ዳግም ምጽአት እንደሚሆን፣ እዚህ ቀዩ ላይ የምትመለከቱት 6 ቁጥር ላይ የምትመለከቱት የሺህ ዓመት መንግስት ሲመጣ ትመለከታላችሁ። ከሺህ ዓመት መንግስት በኋላ የሚሆነው የነጩ ዙፋን ፍርድ ይሆናል። ዙፋን ፍርድ በኋላ አሰማይ አዲስ ምድር ወይንም ደግሞ ኤተርኒቲ ዘላለም ይቀጥላል ማለት ነው። ይሄ የእግዚአብሔር ስኬጁል እግዚአብሔር አካሄዱ በዘመኑ ላይ እንዴት ነው ብሎ ቃሉን ቢያሳየን አካሄዱ ይሄ ነው። ይሄንን ካልኳችሁ ትንቢተ ዳንኤል የተለያየ ምሁራን የተለያየ ሐሳብ እንዳላቸው ነግሬያችኋለሁ። ቶሎ ብዬ እሄዳለሁ። አንዳንዶቹ ከታሪክ ከሆነ በኋላ ነው የተጻፈው ይላሉ። በጣም ፕሪሳይስ ትክክል ስለሆነ እንዴት ሊሆን ይችላል ከማለት የተነሳ ካለፈ በኋላ ነው ይሄ የተጻፈው እንዲህ ሊሆን አይችልም ይላሉ። እንደውም እውነትም አሌክሳንደር ዘ ግሬት አንድ ዘመን ላይ ኢየሩሳሌምን ሊደመስስ በከበበበት ሰዓት ላይ አንድ ታሪክ ይሆናል። ከመቅደስ ውስጥ ካህናቶች ወጡና መድብሉን አውጥተው የዳንኤልን መድብል አወጡለትና ይህንን መጽሐፉን ስክሮሉን ይሄው ለአንተ አሁን ልታደርግ ያለውን ነገር እዚህ ላይ ተጽፏል ብሎ ለአሌክሳንደር ዘ ግሬት አሳዩት እና አሌክሳንደር ዘ ግሬት በጣም ተገረመ። በአይሁዶች ጋር ባለው መንፈሳዊነት
ከዚህ የተነሳ ኢየሩሳሌምን ሳይነካት ሳይደመስሳት አለፈ። አሌክሳንድሪያ የምትባለዋን ከተማ ግብጽ ላይ መስርቶ እንደከረመ ታሪክ ይነገርለታል። ለዚህ ዳንኤል የነገራቸው ትንቢት አገራቸውንም ጠብቋቸዋል ማለት ነው፣ ምድራቸውን ከመደምሰስ ማለት ነው። እና በትንቢተ ዳንኤል ዙሪያ ምሁራን የተለያየ አስተያየት አላቸው። እሺ ቅድም ያልኳችሁ ይሄን ነው እንድታዩልኝ የፈለኩት። ይሄን ትንቢት መጽሐፍ የመጽሐፍ ቅዱስ ክፍል ስታጠኑ ኪያስቲክ ስትራክቸር የሚባል አለ፣ ወይንም ደግሞ በአማርኛ እጥፋት እለዋለሁ። ቅድም በመጽሐፍ ቅዱስ ያሳየዋችሁ ጠዋት ማለት ነው። እና በጥፋቱ ላይ የምትመለከቱት ምዕራፍ 1 እና ምዕራፍ 10-12 ሁለቱ በታሪክ ተዛማጅነት እንዳላቸው ወይም ደግሞ አካሄዳቸው አንድ አይነት እንደሆነ፣ ምዕራፍ 2 እና ምዕራፍ 7ን ትመለከታላችሁ። ምዕራፍ 3 እና ምዕራፍ 6ን ታያላችሁ። እንደገና መሃል ላይ ደግሞ ንጉስ ናቡከደነጾር ሲዋረድ፣ ብልጣሶር ሲዋረድ ታሪካቸው ተመሳሳይ ነው። ኃያላንን ሲያዋርድ እግዚአብሔር መካከለኛ ያለ ታሪኩን ታያላችሁና ታሪኩ ሁለቱን ብታጥፉት አንድ አይነት ታሪክ ነው። መጽሐፍ አስቴር ላይ ታገኛላችሁ። ሌሎች የትንቢት መጽሐፎች ሁሉ ላይ ይህን ስትራክቸር ታገኙታላችሁ። ለማጥናት በጣም መጽሐፍ ቅዱሳችንን ከሚረዳን አንዱ ኪያስቲክ ስትራክቸር ይባላል። ኖርማል የሆነው አዲስ ነገር ከሆነባችሁ ተዋለሁ፣ ቀጥታ አልፈዋለሁ። ክለሳ ለማድረግ ነው አሁን ምሮጠው። እነዚህ 5ቱ ነገስታት ያልኳችሁ ናቸው። እነ ዮስያስ፣ እነ ዮአቂም፣ ኤርሚያስ ያገለግልበት ወደ ምርኮ ሲገቡ የነበሩት እነዚህ ነገስታቶች 23 ዓመት ኤርሚያስ የሰበከው በእነዚህ ነገስታት ዘመን ነው። ኦፍ ኮርስ ቻትጂፒቲ የሰራቸው ምስል ነው እንጂ የነሱ ፎቶ አይደለም። አይዟችሁ እንግዲህ ቴክኖሎጂውን እንጠቀማለን እና በጣም ቴክኖ ጉሩ ነህ ይሉኛል እና ቴክኖሎጂን ለእግዚአብሔር ክብር እንቀድሰዋለን ለማስተማር ስለሚረዳን ነው። እና እነዚህ ነገስታቶች ናቸው የነገሱበትን ዘመን ነው። ኤርሚያስ በእነዚህ ሁሉ ነገስታት ዘመን ንስሐ ግቡ ተመለሱ እያለ ያስጠነቅቃቸው ነበረ። እግዚአብሔር ነቢያትን ማልዶ ይልክባቸው እንደነበረ፣ በጣዖት አምልኳቸው እግዚአብሔር ዲስአፖይንትድ እንደሆነ ነገርኳቸው። ወደ እስራኤል ታሪክ ደግሞ ወሰድኳቸውና ታሪካቸውን ለማሳየት ያህል እዚህ ጋር የምትመለከቱት ከአብርሃም ዘመን ጀምሮ ያለውን ታሪክ ነው። ይስሐቅ፣ ያዕቆብ፣ ዮሴፍ ድረስ ታሪካቸው በትክክል ወደ ላይ ግራፉ እየወጣ ሲሄድ ከዛ ባርነት ሲገቡ በዚህ በመሳፍንት ዘመን ላይ ትመለከታላችሁ። ከዛ እስከ ጌዲዮን እስከ መሳፍንት ዘመን ድረስ ጥሩ ይሄዱ ነበር። ከመሳፍንት ዘመን በኋላ ቁልቁለት ታሪካቸው ይሄዳል። እንደገና በሩት በተስፋው ቃል ታሪካቸው ሲመለስ፣ ከዳዊት በኋላ ሸለቆ እየሆነ ሲሄድ ከሰዴቅያስ እስከ ባርነት ዘመን ድረስ ታሪካቸው እየወረደ ከዛ ወደ ምርኮ እንዴት እንደገቡ ታሪኩን ለማሳየት ነው ይህን ግራፍ የምጠቀምበት። እና ታሪኩን ወደ ኋላ እጂ ረጅም ሰዓት መውሰድ ስለማልፈልግ የሆነ ዋና ታሪክ ይሄ ነው። እነዚህ ነገሮች ናቸው የተፈጸሙት። እግዚአብሔር ኢዮአቄም ናቡከደነጾር ከመያዙ በፊት በኤርሚያስ ደጋግሞ ነገረው እና ከዛ በኋላ ናቡከደነጾር ናቡዘረዳን በሱ በኩል አድርጎ ከበባ አደረገ፣ አሳልፎ ሰጣቸው፣ ተዘረፈ፣ ቤተ መቅደሱ ተጠረዙ። ከዛ ቀስ እያለ ወደ ባቢሎናዊነት እየተለወጡ መጡ እና ከባቢሎን ምርኮ በኋላ ብዙዎች አልተመለሱ። የተመለሱት በጣም ጥቂቶች ናቸው። እንደሄዱበት ብዛት አልተመለሱም። ምክንያቱም ድሮ የነበሩት ብዙዎቹ አግሬሪያን ወይንም የእርሻ ሰዎች ናቸው። ባቢሎን ደግሞ የንግድ አገር ነው። ስለዚህ ካልቸራቸው ተለወጠ፣ ቋንቋቸው ተለወጠ። በጣም ተቸገሩና አንዳንዶቹ ልክ እንደኛ ዲያስፖራ ሆነው ቀሩ ማለት ነው። አንመለስም አሉ ማለት ነው። እና ይሄ ነው ያላቸው። ከዛ ግን ማንነታቸው እየተቀየረ መጣ። ታስታውሳላችሁ ነህምያ በተመለሰ ጊዜ በአዛጦን ቋንቋ ሰዎች ሲናገሩ አይቶ ጸጉራቸውን እየነጭ የተጣላቸው ሰዎች፣ ምክንያቱም ልጆቹ ራሳቸው ቋንቋቸውን ትተውታል። አይሁዶች ቋንቋ ማለት አይዴንቲቲያቸው ከተነካባቸው አይወዱም። ስለዚህ ትልቁን ነገር ሉስ ስላደረጉ ነህምያ ሲቆጣቸው ትመለከታላችሁ። ምዕራፍ 1ን ታሪክ ተመልክተናል። ይህን ፓርት በተለይ የዳንኤል መጽሐፍ ከ1 እስከ 6 ታሪካዊ ይዘት እንዳለው፣ ከ7 እስከ 12 ትንቢታዊ ይዘት እንዳለው ይህንን ተመልክተናል። እንዳለ መጽሐፉን በዚህ ስትራክቸር ካያችሁት የታሪኩ ፍሰት በጣም የተገጣጠመ ታሪክ ትመለከታላችሁ። ወጥ የሆነ በእያንዳንዱ ምዕራፍ መካከል የተለያየ ምዕራፎች አሉ። አንዳንዶቹ 25 ዓመት፣ አንዳንዶቹ 26 ዓመት፣ 30 ዓመት ጋፕ አላቸው ምዕራፎቹ። እንዲሁ ስናነባቸው አንድ መደዳ ይመስሉናል እንጂ ዓመታት አሉ በውስጣቸው አንዳንዶች ታሪኮች። ናቡከደነጾር ወዲያው ልቡ አልተለወጠም። ቀስ እያለ ዘመናት አልፈዋል ማለት ነው። እሺ፣ ስለዚህ በእነዚህ ዘመናት ሁሉ የምትመለከቱት ዳንኤል በከፍተኛ የንጉስ በሹመት ስራ ላይ በመንግስት ስራ ላይ እንደነበረ ታያላችሁ። መጽሐፉን ተግዳሮቶች ነበሩበት። ለዘብተኞች የተለያየ ምትሮች በቃ ይሄ እግዚአብሔር መንፈስ የለውም ይላሉ፣ ታሪክ ነው ይሉታል፣ ወይም ደግሞ
ቅድም እንዳልኳችሁ ታሪክ ከሆነ በኋላ የተጻፈ ነው ይሉታል። የትንቢት አስተማሪ ነን የሚሉት ደግሞ ለተለያየ አይነት ትክክለኛ ላልሆነ ትምህርቶች ይጠቀሙበታል። ያው ቅድም እንዳልኳችሁ እንደ ማስፈራሪያም ያረጉታል። እና ይሄንን ታሪክ እንዳለ እንዝለለውና እንግዲህ ትንቢተ ዳንኤል በውስጡ በጣም ብዙ መንፈሳዊ ምስጢራትን የያዘ የሚጠቅመን የሚያንጸን ነገር ያለን እና እነዚህን ታሪኮች ቶሎ ብዬ ላዘልላቸውና ቅድም ጠዋት ስለነገርኳችሁ ብዙ ላቆያችሁ አልፈልግም። እዛ ላይ እንደ ክለሳ ባይናችሁ ፊት ይለፍ። እዚህ ጋር ይህን ታሪክ ላይ ዛሬ እንሄዳለን። ግን ከዛ በፊት ብዙ ምዕራፎችን ላዘልላችሁ። እዚህ ላይ ሃይላይት አድርጌ ነበር እግዚአብሔር ሉዓላዊ አምላክ እንደሆነ፣ እግዚአብሔር ወደፊቱን አዋቂ እንደሆነ፣ እንደገና ደግሞ እግዚአብሔር በሰው ልጆች ታሪክ መካከል ጣልቃ እንደሚገባ ይህን ተነጋግረናል። እና ክፉ ሁል ጊዜ አሸናፊ እንደማይሆን ክፉ እንደሚሸነፍ ይህንን በዚህ ታሪክ ውስጥ አይተናል። በባቢሎን ምን ተማሩ የሚለውን ትንሽ ጨረፍ ለማድረግ ሞክር ያለሁኝ እና ስማቸው እንዴት እንደተለወጠ ያን ስማቸውን ከአይሁድ ስም ወደ ባቢሎናዊ ስም ሲቀይሩ የአይዴንቲቲ ለውጥ በላያቸው ላይ ያደረጉባቸው ነበረ። ጃንደረባ አረጓቸው አልኳችሁ። መውለድ አይችሉም፣ ማግባት አይችሉም ማለት ነው። እና ብዙ ዋጋ አስከፍሏቸዋል። እና ስለ ባቢሎን እያወራን ነበር። እና ስለዚህ ስለ ፈርታይል ክረሰንት ለምለም ጨረቃ ብዬ ነገርኳችሁ። ይሄን ነው። ይሄ ምስል ነው። እስከ አባይ ድረስ ይደርሳል። ከዚህ ከሜሶፖታሚያ ከዚህ ከፐርሺያን ገልፍ አሁን ጦርነቱ ካለበት አካባቢ ጀምሮ እስከ አባይ ወንዝ ድረስ ከህንድ እስከ ኢትዮጵያ የሚል የፋርስ ንጉስ የገዛው ቴሪቶሪ አለ። ያ የፈርታይል ክረሰንት ወይም ደግሞ ለምለም ጨረቃን ለማሳየት ነው። እንግዲህ ወደ ዋናው ሐሳብ የምገባበት ሰዓት ስለሆነ አንዳንዶቹን አዘልላቸዋለሁ። እነዚህ አማልክቶች ናቸው። የባቢሎን አማልክቶች የተለያዩ አማልክቶች አላቸው። ለሁሉ ነገር አምላክ አላቸው። ህንድ ሀገር ብትሄዱ በጣም ብዙ አማልክቶች አሉ። ሚሊዮን የሚቆጠሩ ባለሳሳ 300 ሚሊዮን አማልክቶች አሏቸው። መንገድ ላይ ህንድ ሀገር ከገጠመኝ አንዱ ነገር መንገድ ላይ እንዲህ መንገድ እየጠረጉ የሚሄዱ ሰዎች አሉ። ምንድነው የሚያደርጉት? መንገድ የሚያጸዱ መስለውኝ ነበር። ስለበዙብኝ ግን አምላካቸው ጉንዳን ነው እና ጉንዳኑን እንዳይረግጡት ነው። እና ብዙ አይነት አማልክቶች አላቸው። እና የባቢሎን ሃይማኖቶች በጣም ስፍር ቁጥር የላቸው። ዋናዎቹ ነው የጻፍኩላችሁ። የጥንቆላ አምልኮ አላቸው። አጋንንቶችን ያመልካሉ። ፊር ነው ግን ሞቲቬት የሚያደርጋቸው ፍርሃት። ከፍርሃት የተነሳ ሰዎች ብዙ አይነት ነገሮች ያደርጋሉ። ለምሳሌ እዚህ በቢጫ የጻፍኩትን ተመልከቱት። የተዘጋ በር ሆነ መብረቅ ፍንዳታ አይከለክላቸውም። እንደ እባብ በበሮች ስር እየተምዘገዘጉ በቤት መጋጠሚያ ሁሉ እንደ ነፋስ መግባት ይችላሉ የሚል የነሱ ሊትሬቸር አለ። ከዚህ የተነሳ ባቢሎን ውስጥ በር ሲሰሩ መሬት የሚንፏቀቅ ግጥም አድርጎ የሚዘጋ ነው። ምክንያቱም ትንሽ ክፍተት ካለ መንፈስ ይገባል ብሎ ያምናሉ። በምን አይነት ፍርሃት እንደሚኖሩ ልታስቡ ትችላላችሁ። እና ነካ እያረኩ ነው መሄድላችሁ። አስትሮሎጂ የኮከብ ቆጠራ ታስተውሳላችሁ አይደለም? ኢየሱስ በተወለደ ጊዜ ኮከቡን እየቆጠሩ የመጡት እነዚህ የባቢሎን ዕውቀት ያላቸው ሰዎች ናቸው። የወደፊቱን ይሄ ሆሮስኮፕ ምናምን የጀመረው ከባቢሎን እና እነዚህን ሐሳቦች ለዝለልና ዳንኤል ከነዚህ ውስጥ ከተማራቸው ትምህርቶች ብዬ ሳስብ በሱ ዘመን ምን ሊማር ይችላል ብዬ ሳስብ እና ሪሰርች ሳረግ አንዱ ያየሁት ስነ ሳይንስ ስለ እሱ እውቀት ነበራቸው። እንደገና ደግሞ ስለ ከዋክብት ነበራቸው። ስለ ሃይማኖት፣ ስለ ከለዳውያን ስነ ጽሁፍ አላቸው። የተለያየ አይነት ጽሁፎች አሏቸው እስካሁን ድረስ በድንጋዮቻቸው ላይ የተጻፈ። እንደገና የህልም አተረጓጉም የማያስተምሯቸው ነበር። ዳንኤል ተማሩት። ይህንን ነው በቤተ መንግስት ውስጥ ለማገልገል ይሄ እውቀት ያስፈልጋቸዋል ማለት ነው። ይህንን ካልኳችሁ እንግዲህ አንዱ የነገርኳችሁ ነገር እነ ዳንኤል አንበላም እንዳሉ፣ ምክንያቱም ከአማልክቶች ትራፊ ስለሆነ ለእግዚአብሔር የቀረበ ሳይሆን ለአማልክቶች የቀረበውን ምግብ ስለሆነ የሚበሉት ዳንኤል እምቢ እንዳለ ታሪኩን ዛሬ ጠዋት ተመልክተናል። ይሄ በጣም የሆላንድ ምግብ ይመስላል። እነ ዳንኤል ግን አንበላም አሉ። እናንተ ሀገር ብዙ አለና 10 ቀን ተወን ይላል። 10 ምክንያቶች አሉ። አንድ የአንድነት ነው። እንዲሁ ግራ መንገድ ልናገር አንድነትን ለማሳየት ነው። 2 ቁጥር ይሄ ኑሜሮሎጂ ቢብሊካል ኑሜሮሎጂ ይባላል። የመጽሐፍ ቅዱስ ጽሁፎች ወይም ቁጥሮች ማለት ነው። እና 2 መለያየት እሱን ያሳያል በመጽሐፍ ቅዱስ። 3 የነገሮችን ክንውን ያመለክታል። የነገሮች ተጀምረው ማለቃቸው ትንሳኤ በ3 ሰዓት ላይ ኢየሱስ በ3ኛው ቀን ተነሳ ሲል ነገሮች መፈጸማቸውን እንደገናም የሥላሴ ቁጥርም ነው ይሉታል አንዳንዶች። ሌላ ደግሞ 4 ቁጥር 4ቱ ነፋሳት፣ 4 ማዕዘን፣ 4ቱ አራዊቶች እያለ መጽሐፍ ቅዱስ የሚነግረን ፍጥረተ ዓለምን ለማሳየት አቅጣጫዎችን፣ ወቅቶችን፣ 4 ሲዝኖችን ለማሳየት ነው። 5 ቁጥር የጸጋ ቁጥር ነው ተብሎ ይጠራል። 5 ቁጥር
እና 5 መስዋዕቶች አሉ በአንድ በዚህ በተለይ በቅባቱ ላይ መሽያክ ነው የሚሉት መሲህ የሚለው ቃል ከዛ ነው የመጣው ቅባት በዚህ ቅባቱ ውስጥ 5 ንጥረ ነገሮች አሉ እና የሰው ቁጥር ደግሞ 6 ነው ሰው በስድስተኛው ቀን ተፈጠረ ጸረ ክርስቶስ ቁጥሩ 666 ነው ሰው መሆኑን ለማሳየት ነው ምንም ቢጣጣር 7 መሆን እንደማይችል ለማሳየት ነው 7 ቁጥር የነገሮች ኮምፕሊትነስ ሙላት ፍጻሜን ያሳያል 8 ቁጥር አዲስ ጅማሬ 9 የመንፈስ ቅዱስ ፍሬዎች እያሉ ሰዎች ምሁራኖች ይሄዳሉ 10 ትውልድ ነው የሚናገረው 10 ስትሄዱ የትውልድን ወይንም ኪንግደም እሱን ያመለክታል እየቀጠልን እንሄድና ሲደክማችሁ ልቤ ይታወቀዋል ከኔ ጋር ናችሁ እዚህ ጋር ነው ያቆምነው መጨረሻ ላይ ዳንኤል የረከሰውን አንበላም ለጣዖት አንሰግድም ጸሎትን ደግሞ ምን አንልም አናቆምም አዋጅን ቢወጣ ጸሎትን አናቆምም አንዳንድ ጊዜ ታውቃላችሁ መንፈሳዊ ዓለም ላይ እኮ ይታወጃል እንዳይጸልዩ የሚል አዋጅ ይወጣል ጸሎትን የሚከለክሉ መናፍስቶች ይወጣሉ ጸሎት አብዝታለችና እናስቆማት ብሎ ይማማላሉ እንደ ዳንኤል አናቆምም ማለት አለበት አሜን አሜን ምንም ቢሆን አላቆምም አዋጅ ይውጣ በመናፍስት ዓለም ላይ እንዳይጸልዩ የሚል አዋጅ ቢወጣ ወይንም ዲስትራክቲንግ ስፒሪት ቢወጡ አላቆምም የሚል ዲሲሽን ያስፈልጋል እግዚአብሔር ደግሞ ከህዝቡ ጋራ ነው እንደገና የረከሰውን አንበላም ይሄ ዲሲሽን ጉዳይ ነው ፐርሰናል የግል ውሳኔ ነው በቃ ሰው ሁሉ እንደፈለገ ሊሆን ይችላል እኔና ቤቴ ግን እግዚአብሔርን ምን እንላለን እናመልካለን አንቀላቀልም አካሄዴ እንደነሱ አይሆንም በቃ እንደተቀበልኩት እኖራለሁ የሚል ይሄን ቆራጥ ውሳኔ ያስፈልጋል እንደገና ደግሞ ለጣዖት አንሰግድም ይሄም የውሳኔ ጉዳይ ነው ከእግዚአብሔር ጋር የሚያጣላው ይሄ ጣዖት እዚህ ጋር ላይ ያቆም ነው ወደ ዛሬው ወደ ክፍል ስንሄድ መሃል ላይ ከደከማችሁ አቆምና ትንሽ ሪፍሬሽ አርጋችሁ እንድትገቡ አደርጋለሁ እሺ እንስማማ በሱ እንግዲህ ይሄ ሁለተኛው ክፍል ለየት ይላል አሁን ወደ ትንቢታዊው ነገር ልንገባ ነው ፋውንዴሽኑን ጥለናል እና በዚህ ትንቢታዊ ነገር ላይ ምንመለከተው ይሄ ምስል ሴንተር ነው ናቡከደነጾር ህልም ያያልና ህልም ይጠፋበታል እና ጥቅሱን ወይንም ቃሉን እናንተ አነቡት ምዕራፍ 2 ላይ ነው ያለው እና ይሄንን ህልም ካልነገራችሁኝ ጠፍቶብኛል እና ህልሜ ጠፍቶብኛል የህልሜንም ትርጉሙንም ህልሜንም ንገሩኝ ይሄን ካላረጋችሁ ገላችኋለሁ አለ ስለዚህ ቅዱሳን ተሰበሰቡና እነዚህ ወንድማማቾች ወይ ወንድ ጓደኛሞች አብረው መጸለይ ጀመሩ እነዚህ ስማቸው የተለወጠው ጃንደረቦች በቤተ መንግስት ውስጥ ያሉ እና እግዚአብሔር የነሱን ጸሎት ሰምቶ ነገሩ በህልም ወይንም በራእይ ለዳንኤል በሌሊት ተገለጠለት የተሰወረውን ሚስጥር እግዚአብሔር ገለጠለት ክብር ለእግዚአብሔር ይሁን በቃ መንግስታት ግራ ሲገባቸው እንደዚህ ማየት የሚችሉ ነቢያቶች ያስፈልጉናል እውነተኞች ነቢያት እስቲ የሚስማማ አሜን ይበል በቃ ይሄ ለትውልድ መፍትሄ የሆነ ነገር ግራ ግብት ሲላቸው ምንድነው ያየሁት ትርጉሙ ምንድነው ብለው ግራ ሲገባቸው ሄዶ ዞር የሚሉበት አንድ የታመነ በቤተ መንግስት ውስጥ ያለ እግዚአብሔር የሚፈራ ሰው ነበር ናቡከደነጾር እንደ ነፍሱ የሚወደው ሰው ይመስለኛል ዳንኤል 2 ላይ ትመለከታላችሁ ትንቢቶቹ ኦቨርላፕ ሲያደርጉ የት እንደሚደርሱ ላሳያችሁ ነው ተመልከቱ ምዕራፍ 2 ላይ ብቻ አይደለም ዳንኤል በምዕራፍ 7 ላይ እነዚህ ይሄንን ህልም በአራዊት ምሳሌ ይመለከታቸዋል እሱ አንድ አይነት ነው እሱ በህልም ነው በብረት ነው የተመለከተው ይሄ ደግሞ በእንስሳት ነው የተመለከተው እንደገና ምዕራፍ 9 ላይ ደግሞ ኢንፈሳይዝ ሰጥቶ ስለ 2 መንግስታቶች እንደገና ይናገራል በጣም ቁልፍ የሆኑ መንግስታቶች ስለሆኑ እነዚህ ነገሮች እንመለከታለን የመጀመሪያው ነገር እንግዲህ የናቡከደነጾር ህልም ነው ይሄ ናቡከደነጾር ህልም ናቡከደነጾር የተመለከተው ራሱ ወርቅ የሆነ ደረቱ ደግሞ ብር የሆነ እና እነዚህ እጆቹና ክንዶቹ ማለት ነው ደረቱ እና እሱ የሜዶንና ፋርስ እንደሆነ ናስ ወገቡ ደግሞ ናስ የሆኑ ደግሞ ወገብና ሆዱ ማለት ነው እንዳለ እስከ ጭኑ እና እሱ የግሪክ መንግስት እንደሆነ ሁለቱ እግሮቹ ደግሞ የብረት ጭኖቹ ደግሞ የግሪኩ የሮም መንግስት እንደሆነ ይሄን ትመለከታላችሁ የሮም መንግስት ነው ይሄ ስዕሉ ትንሽ የተምታታ ይመስላል ሌላ ስዕል ባረግላችሁ ይሻላል ኮንፊውዝ እንዳላረጋችሁ ይሄንን ነው የሚመስለው ባቢሎን ከላይ ይጀምራል ከባቢሎን ቀጥሎ የምትመለከቱት ሜዶ ፐርሺያ ወይም ፋርስና ሜዶን ከፋርስና ሜዶን ቀጥሎ የግሪክ መንግስት ይሄንን እግዚአብሔር በህልም ለናቡከደነጾር ነው የነገረው አማኝ ላልሆነ ለአሕዛብ ንጉስ ነው የነገረው ይሄንን ከተመለከተ በኋላ የሮም መንግስትን ትመለከታላችሁ ሁለቱ እግሮቹ ብረቱ የሮም መንግስት መጨረሻው ላይ የምትመለከቱት ሸክላና ብረት የተቀላቀለ በመጨረሻው ዘመን ላይ የሚነሳ የጸረ ክርስቶስ መንግስት ይሄንን መንግስት ነው ጌታ ኢየሱስ ክርስቶስ የሚያፈርሰው ወይንም ደግሞ አንዲት አለት ከተራራ ላይ ተፈንቅላ መጣ የምስሉን እግር መጣ ምስሉን
አመድ ታደርገውና እንደ አቧራ ታደርገውና ያቺ ድንጋይ እንደ ትልቅ ተራራ እስከ ሰማይ ትደርሳለች ይላል። ያ የኢየሱስ ክርስቶስን መንግስት የሚያሳይ ነው። እንግዲህ ይሄ ራእይ ስትመለከቱት ገና ከመጀመሪያው መንግስታት ወይንም አሁን በዚህ በተዋቀረ መንግስት ከመሆኑ በፊት ከባቢሎን ኳሊቲያቸው ተመልከቱ። ከወርቅ እየወረደ ነው የመጣው። ኳሊቲው እየወረደ ነው፣ ጥራቱ ማለት ነው። እና እየፈራረሰ መጨረሻ ላይ የሚፈራረስ ሸክላና ብረት የተቀላቀለበት ይሆናል። አንዳንዶች ሸክላና ብረት የሚለውን ስለ ኤአይ ነው የሚናገረው። ምክንያቱም ከአንዳንድ ነገሮች ጋር አያይዘው ስለ ኤአይ የሚተረጉሙ ሰዎች አሉ። አይናገርም። እዚህ ላይ የሚናገረው ስለ ጸረ ክርስቶስ መንግስት ነው። ስለ መንግስታት ያልተዋሃደ መንግስት እንደሚሆን፣ ረፍት እንደማይሰጡት፣ ብርታትም አለው መፈራረስም አለው። ስለ ጸረ ክርስቶስ መንግስት ነው የሚናገረው። ይህንን ካልኳችሁ በኋላ የመጀመሪያው የምትመለከቱት የባቢሎን መንግስት በ605 አካባቢ ላይ ይሄ ምናልባት ቁጥሩን ማስታወስ ላይ ያስፈልጋችሁ ይችላል። እና በዛ መንግስት ላይ በጣም በሀብት የሰለጠነ በጣም ባለጠጋ የሆነ መንግስት በወርቅ የተመሰለው ለዛ እና ይሄ ራሱ የምትመለከቱት ጌታ ለሱ ምናለው በህልም ያየውን ዳንኤል በትንቢት አንተ የወርቁ ራስ ነህ ይለዋል። ማለት ይሄ መንግስት ይሄ ምስል የምትመለከተው ከላይ ያለው አንተ ነህ፣ ካንተ በኋላ የሚመጡ ሌሎች መንግስታቶች አሉ ብሎ ስለሚመጡ መንግስታቶች ነው የሚነግረው። በጣም የታደለ ሰው ነው ይሄ ንጉስ። ቢያስብበት እግዚአብሔር ይሄን ሚስጥር ለሱ መንገሩ የሚያስገርም፣ በእውቀት በግርማ በጣም የታወቀ፣ በግዛቱ ተመለከቱ፣ ስፋቱን ተመልከቱ። ከፐርሺያን ገልፍ አሁን ጦርነቱ ካለበት አካባቢ ማለት ነው እንዳለ ኢራቅ፣ ባቢሎን እዚህ ነው የምትመለከቱት። ላይ ቱርክን ሁሉ አካሎ ቱርክም ድረስ ይገባል። እንደገና ተመልከቱ ይሄ ደማስቆ ነው። እና ወደ ታች ስትመለከቱ ቅድስቲቱ ምድርን በሙሉ ይዟል። ግብጽ ቦርደር ላይ ነው የሚቆመው ከላይ እስከ ታች። ከዚህ ኦልሞስት ከዚህ ከኤዥያ አካባቢ ጀምሮ እስከ ታች እስከ አፍሪካ ጫፍ ድረስ የሚገዛ በጣም ትልቅ መንግስት፣ በጣም ሀብታም ነው። የሀገሩ ግብር ያስከብራል። በጣም ሀብታሞች ናቸው። ስለዚህ በጣም ሰፊ መንግስት ያለው መንግስት ነው የባቢሎን ግዛት። በዚህ ሁሉ ላይ የገዛ ሰው ነው። ወርቅ የሆነበት ምክንያት እንግዲህ ጥራቱን ነው የምትመለከቱት። አሁን በባቢሎን ብትሄዱ እስካሁን የተሰሩ ምስሎች ላይ ምናልባት እዚህ ብሪቲሽ ሙዚየም ሄዳችሁ ብትመለከቱ እነዚህ ምስሎችን ታያዋቸዋላችሁ። አንበሳ ታያላችሁ፣ ራስ ወርቅ የሆነ ትመለከታላችሁ፣ ክንፍ ያለው አንበሳ ታያላችሁ፣ በጣም ትልቅ ጃይንት የሆነ ምስል ትመለከታላችሁ። እና በአልጋቸው ላይ ሁሉ ይህ ምልክት ታያላችሁ። ትምክህት፣ ኩራት የነሱ አድቅቆ የሚገዛ መንግስታትን ጨፍልቆ የሚገዛ መንግስት እንደሆነ ለማሳየት በአንበሳ ተመስሏል። እሱ የተመለከተው ብረት ነው። ነገር ግን ዳንኤል ሲመለከተው ደግሞ አንበሳ አርጎ ነው የሳለው፣ ወይንም ክንፍ ያላት አንበሳ ነው ይላል። እሺ ሁለተኛው መንግስት ይመጣል። ናቡከደነጾር ካለፈ በኋላ ሁለተኛው መንግስት ሲመጣ ፋርስና ሜዶን ነው አሁን ሊገዛ ይመጣው፣ የፐርሺያን ኢምፓየር ብለን የምንጠራው ማለት ነው። ይሄ መንግስት አሁን ያሉትን ኢራኖች የዚህ መንግስት ክፍል ናቸው። ወይንም ደግሞ የኢራን መንግስት ማለት ይችላልላችሁ፣ ዘመናዊ ቋንቋ በትሉት ኢራኖች ናቸው። አሁን ኢራኖችን ብዙ ጊዜ ሰዎች አረብ አድርገው ነው የሚያያቸው። ኢራኖች ግን አረቦች አይደሉም፣ ፐርሺያንስ ናቸው። በጣም ቂመኞች ናቸው። ቂም ከያዘው አይለቁ። ጠላቶቻቸውን ቆዳ ገፈው የሚገሉ ናቸው። በህይወት እያለ ቆዳቸውን ይገፏቸዋል። እና ሪፖርት ይጽፋል ጀነራሉ፣ ቆዳውን ገፍፌ በከተማው ላይ ለጥፌዋለሁ ብለው ሪፖርት የሚጽፉ ጨካኝ ሰዎች ናቸው በህይወት እያሉ ማለት። ስለዚህ ፐርሺያንስ በጣም ሪቬንጅ ያደርጋሉ ካልቸራቸውም። ስለዚህ ፋርስና ሜዶ ታሪካቸው ይህንን ይመስላል የተነሱበት ዘመን። እንግዲህ ከዛ ውስጥ የሚታወቀው ሰው ብዙዎቻችን የምንወደው ቂሮስ ወይ ሳይረስ ዘ ግሬት የምንለው ቂሮስ፣ ታላቁ ቂሮስ የሰማይ አምላክ አዞኛል በኢየሩሳሌም ቤትን እንድሰራ ብሎ የተናገረው ንጉስ እሱ ማለት ነው። እነ ነህምያን አክቲቬት ያደረገው፣ እነ እዝራን አክቲቬት ያደረገው ይሄ ተሐድሶ ዘመን ላይ የነበረው ቂሮስ በገንዘብ ተሐድሶውን ነው ቅድስቲቱ ምድር እንዲሰራ፣ መቅደሱ እንዲሰራ ፈቃድ የሰጠው። ሂዱና ተመለሱ ብትፈልጉ ቤቱን ስሩ ብሎ የፈቀደላቸው ንጉስ ቂሮስ ነው የተነሳው። ስለዚህ እግዚአብሔር በየነገስታቱ ላይ የራሱ አጀንዳ አለው። የሱን ፈቃድ እንዲያደርጉ ነገስታትን ይጠቀምባቸዋል። ክብር ለእግዚአብሔር ይሁን። ከኔ ጋር ናችሁ? ደከማችሁ? ትንሽ ልሄድ፣ አይዟችሁ። ፋርስና ሜዶን ከተመለከትን በኋላ እንግዲህ የነሱ ቴሪቶሪያቸው የነሱ በዋዛ አይደለም። በጣም ሰፊ ቴሪቶሪ ያላቸው በወረራ የሰፉ ናቸው። እስከ መቄዶንያ ድረስ የሄዱ ሰዎች ናቸው። መቄዶንያ ማለት ግሪክ ቦርደር እስከ ማለት እስከዛ ድረስ እየሰፉ የመጡ በጣም ኃይለኛ የሆኑ ተዋጊዎች ናቸው።
ቅድም እንዳልኳችሁ በጣም ጨካኞች ናቸው። እነዚህም ሰዎች ተነስተው ነበር በአንድ ወቅት ዓለምን ያንቀጠቀጡ። በድብን የተመሰሉ ግዙፍ ነው። አርሚ ወይንም ደግሞ የጦር ሰራዊትን የሚወክል ነው። በአፏ ውስጥ 3 እንትኖች ይዛለች። 3 የጎድን አጥንቶች ይዛለች ድቢቱ ያቺ ድቧ። እና የሚያሳየው ምንድነው? በአንድ በኩል ደግሞ ጋደድ ብላለች። የሚያሳየው 3 መንግስታትን እንደምትውጥና እንደገናም ደግሞ ከፋርስ ከሜዶን ይልቅ ፋርስ የበለጠ የበረታ እንደሚሆን ለማሳየት ድቢቱ በአንድ በኩል ጋደድ ያለች እንደሆነች ይህንን በራእይ ይመለከታል ማለት ነው። እና በአንድ ጊዜ እንደሚነገርለት ወደ 250,000 ሰራዊቶች ነበራቸው። በጣም ትልቅ ሰራዊት ነው በዛ ዘመን ይሄ ሁሉ ሰራዊት ሲኖራቸው ማለት ነው። እሺ እና ይህን ስዕል ለማሳየት ነው የሞከርኩት። እና የዋጠቻቸውን ሀገሮች ላሳያችሁ ሞክራለሁ። ይሄ ፋርስ ነው። የዋጠቻቸውን ሀገሮች ተመልከቱ። ልዳ፣ እንደገና ደግሞ ግብፅን፣ ሊቢያን አንድ ላይ ውጦ የያዘ መንግስት ነበር። እስከ አፍሪካ ድረስ መጥቶ የገዛ ትልቅ ቴሪቶሪ ነበር። እግዚአብሔር ፈቅዶለታል። ተባለላት የተባለው ተፈቅዶላታል ማለት ነው። ጊዜ ተሰጥቷቸዋል። ይሄኛው መንግስት አለፈ። ከዛ በኋላ ሌላ መንግስት መጣ። ክንፍ ያላት 4 ራሶች ያሏት እንደገናም ደግሞ 4 ክንፎች ያሏት አንዲት ነብር ዳንኤል ይመለከታታል። ልክ የብሮንዞ ወገቡን እዛ ጋር ደርሰናል አሁን። እና ይሄቺ የግሪክ መንግስት ናት። ነብሪቱ ፈጣን ናት። በሁሉ አቅጣጫ መዘርጋት የሚችል ፍጥነት አላት፣ አቅም አላት። በጣም ዩዝነስ ወጣትነትን ትመለከታላችሁ። አቅም ያላት እንደሆነች ትመለከታላችሁ። እና የግሪክ መንግስት ግሪክ በተፈጥሮ ኃይለኛ ተጽዕኖ ያመጡ ናቸው። ሮማውያን ከነሱ በኋላ ሲነሱ ወይን መዝራትና ማምረት እንኳን የተማሩት ከግሪኮች ነው። ግሪኮች ናቸው ሮማውያንን ያሳደጓቸው። ትልቅ ይሄ ኮለም ያለው ቤት መስራት፣ ትልቅ ኢምፓየሮችን መገንባት፣ መንገድ መስራት፣ ቤተ መቅደስ መስራት፣ እንደዚህ አይነት ትልቅ ነገሮችን የሰሩት ግሪኮች ናቸው። ሮማውያን ከነሱ በኋላ ያን ቴክኖሎጂ ወርሰው ነው ታላቅ ሰዎች ሆነው የተነሱ። ስለዚህ ግሪኮች በነሐስ የተመሰሉበት ምክንያት አንዱ ነሐስ መታ ስታረጉት በጣም ድምጽ አለው፣ የሚያሳያችሁ ኢንፍሉዌንስ ነው። ጩኸት አለው ትውልዱ ላይ። አሁን ወደ ጌታ ኢየሱስ ክርስቶስ ወደ መጣበት ዘመን ላይ ሄዳችሁ ስትመለከቱ አዲስ ኪዳናችን የተጻፈበትን ዘመን ብትመለከቱ አዲስ ኪዳናችን የተጻፈው ኮይኔ ግሪክ በሚባል ቋንቋ ነው። ሐዋርያው ጳውሎስ ግሪክ ሀገር ሄዶ የሰበከው በግሪክኛ ነው። ጴጥሮስ ግሪክኛ ይችላል፣ ግን የጴጥሮስ ግሪክኛ በጣም ብዙ አክሰንት አለው። ልክ እኛ እንግሊዘኛ ስንናገር አክሰንት እንዳለን ማለት ነው። ልክ እንደሱ ጴጥሮስ አክሰንት አለው። አጻጻፉ እንደውም በማነው በምናምኖስ በተባለ ሰው በሱች እንዳስጻፈው ይነገርለታል እንጂ ጴጥሮስ በጣም ስማርት የሆነ የተማረ ሰው አለ። ግሪክኛው በጣም ሲምፕል የሆነ ያለ አይደለም፣ ሲምፕል የሆነ ግራመር ተጠቅሞ የጻፈው ነው። ጳውሎስ ሲጽፍ ግን ለየት ይላል። ምክንያቱም የተማረው በዛ በኪልቅያ በነበረበት ሰዓት ላይ ጳውሎስ የተማረ ሰው ነበር። የግሪኮች ኢንፍሉዌንስ በቋንቋቸው ነበረ። ቴክኖሎጂውን ተጠቅመው ነበረ። ሐዋርያት ያንን ሁሉ ተጠቅመው ነው ወንጌልን ያሰፉ። ወደ ተጽዕኖ ላይ ሲሄድ የግሪኮች መሪ የነበረው አሌክሳንደር ዘ ግሬት ይባላል። ታላቁ አሌክሳንደር በታሪክ ውስጥ የታወቀ ሰው ነው። ይሄ እሱ ምስል ነው። በተለያየ ቦታ ላይ ታገኙታላችሁ። በጦር በጣም ኃይለኛ የሆነ ገና በ30ዎቹ ውስጥ ያለ የሞተ ሰው ጦርነት አለቀበት። የ31 ዓመት ሰው በሆነበት ሰዓት ላይ ጦርነት አለቀበት። ከመቄዶንያ ተነስቶ እስከ አፍጋኒስታን ቦርደር ድረስ ደረሰ እና ጋንጂስ ሪቨር አካባቢ ላይ ሲደርስ አለቀሰ። በቃ ያስለቀሰው ነገር ጦርነት አለቀበት እና ከዛ በኋላ በቃ ዓላማ ቢስ የሆነ ህይወትን ይኖር እና በአባላዘር በሽታ ተይዞ ሞተ። ጦርነት አለቀበት። በቃ የህይወቱ ዓላማ መዋጋት ነበር። ሄደ እስከ ህንድ ደረሰ። በጣም የሚገርም ታሪክ ይጽፋል ስለ ግሪኮች ማለት ስለ ህንዶች በዛ ዘመን ላይ ያልተጻፉ ብዙ ነገሮችን ጽፈው ትመለከታላችሁ። እዛ ሄደው ሲመለከቱ ፈጥኖ የሞተ ሰው ነው። በጣም ኃይለኛ ጀነራል ነበረ። ከሱ በኋላ መጽሐፉ ላይ እንደምትመለከቱት አንዲት በግ አንድ አውራ ፍየል ወደ 4ቱም አቅጣጫ ይጎስማል። ወደ ምስራቅ ይጎስማል፣ ወደ ምዕራብ ይጎስማል፣ ወደ 4ቱም አቅጣጫ ጎስምና ከዛ በኋላ 4 ቦታ ቀንዱ ተከፈለበት እና ያም ያሳያቸው ከሱ በኋላ የተነሱ 4 ጀነራሎች ነው። ቀንዱ የሚያሳያቸው ኦቶሪቲ ነው። ስለዚህ አሌክሳንደር ዘ ግሬት ሲሞት ልጁን ገደሉ፣ ሚስቱን ገደሉ። ከዛ አንድ ህፃን ልጅ ነበረው፣ እሱን ገደሉ። ከዛ በኋላ መንግስቱን 4 ቦታ ከፈሉበት። ልክ ትንቢቱ እንደተጻፈ ማለት። አሁን እንዲሁ ስንመለከት ወደ ሌላ እንዳንተረጉመው ነው ወደዚህ ዲቴል ውስጥ የሚገባላችሁ።
ከዛ በኋላ አሌክሳንደር ዘ ግሬት ከሱ በኋላ 4 ጀነራሎች ተነሱ። በሌላ ምስሎች ላይ የሰዎቹንም ስም አስቀምጬ ነበር። 4 ጀነራሎች በታሪክ ውስጥ አሉ። ይሄ ትክክለኛው ምስል ለሱ ክብር ተብሎ የተሳለ በቁፋሮ የተገኘ ነው። እንደዚህ ይላል ስለሱ የተነገረ ትንቢት። ኃያልም ንጉስ ይነሳል፣ በትልቅ አገዛዝም ይገዛል፣ እንደ ፈቃዱም ያደርጋል ተብሎ ስለ አሌክሳንደር ዘ ግሬት የተነገረለት ትንቢት ይሄ ነበር። ታላቅ ንጉስ ሆኖ የተነሳ ሰው ነበር አሌክሳንደር ዘ ግሬት። ይሄ ነው ቀንዱ 4 ቦታ ሲከፈል ትመለከታላችሁ። አይ ቲንክ ስዕሎቹን አገኘዋቸው። 4ቱ ጀነራሎች ካሳዳር አንደኛው ጀነራል ነው። መቄዶንያንና ግሪክን ማርኮ ወሰደ። ከሱ በኋላ ላይክስማክስ የሚባል ጥራኦስንና ትንሽ ወይንም ኤዥያ ማይነር የምንለውን ወረድ ብሎ ያለችውን እሱም በሙሉ ሲወስድ ትመለከታላችሁ። ቀጥሎ ደግሞ የምትመለከቱት አደገኛ የሆነ ሰው ነው። ይሄኛው ሰሊኩስ የሶሪያው ጀነራል፣ የሱ የልጅ ልጅ አንቲዮከስ ኤጲፋነስ ይባላል። በጣም አደገኛ የሆነ ሰው ወደ እግዚአብሔር ቤተ መቅደስ ገብቶ መሰዊያው ላይ አሳማ የሰው በተቀደሰ ስፍራ የጥፋት እርኩሰት ያቆመ ሰው ነበር። ስለሱ ሰው ትንቢት ተነግሯል። ዳንኤል በትንቢት ስለሱ ስለዚህ ስለ አንቲዮከስ ኤጲፋነስ ስለ ሰሊኩስ ስለሱ የልጅ ልጅ ይናገራል። እና እነዚህ ሌላው ደግሞ ግብጽን፣ አረቢያን፣ ፓለስቲኒያን ይሄ ደግሞ ፕቶሎሜ የሚባለው ሌላው ግሪክ ጀነራል የአሌክሳንደር ጀነራል እሱ ይወስዳል። እነዚህ ናቸው ቀንዱ ሲከፈል እነዚህ አንዱ አሌክሳንደር 4 ቦታ ስፕሊት ያደረገው ኦቶሪቲው ትመለከታላችሁ። ከዚህ በኋላ የምትመለከቱት 150 ዓመት ያህል እነዚህ ነገስታት ልጆቻቸው የልጅ ልጆቻቸው እርስ በርስ ሲዋጉ ነበር። እዛ ውስጥ የዳንኤልን መጽሐፍ ስታጠኑ በጣም እናንተ ሄዳችሁ በብዙ ሬፈረንስ ተመልከቱ። ማናስመዋ ማርክ አንቶኒ ማነው የዚህ ሮማው ጀነራል እና ማናስ ክሊዮፓትራ ስለሷ የተጻፈው ታሪክ መጽሐፍ ቅዱስ ላይ በትንቢት እንዳለ ታውቃላችሁ። ሴት ልጁን እንዴት እንደሚያገባ ሁሉ እዛ ውስጥ ትመለከታላችሁ። ልክ ታሪክ ላይ የምታዩ በሲኒማ በምን የተሰራ ታሪክ፣ ነገር ግን መጽሐፍ ቅዱሳችን አስቀድሞ ስለ እነዚህ ሰዎች ጋብቻ እንኳን አስቀድሞ የደቡቡን ንጉስ ልጅ ታገባለች ብሎ ስለ ማርክ አንቶኒ ትንቢት ተነግሮለታል፣ ስሙን ሳይጠቅስ። ሴት ልጁ ክሊዮፓትራ ናት የተጋባች በአሌክሳንድሪያ የልጅ ልጅ ማለት። ስለዚህ መጽሐፍ ቅዱሳችን በጣም ኤክሳይት የሚያደርግ መጽሐፍ ነው። ክብር ለእግዚአብሔር ይሁን። ብትደክሙም እሰብካለሁ፣ ከፎቅ እስክትወድቁ እሰብካለሁ፣ ብተኙ እሰብካለሁ፣ አላቆምም። ጌታ ይመስገን። እና ወደ መጨረሻ እንደምትነቁ አውቃለሁ። እና ለ150 ዓመታት ያህል ተዋጉ። አንቲዮከስ ኤጲፋነስ ይህንን መስዋዕት አደረገ። ይሄ ሰው ነው የጸረ ክርስቶስ ጥላ ይሆን። ጸረ ክርስቶስ በመጨረሻው ዘመንም ላይ ቤተ መቅደሱ ከተሰራ በኋላ በነገራችን ላይ ቀዩ አጊደር ተገኝታለች። ቀዩ አጊደር ችግር የለባቸውም። የመስዋዕት ዕቃዎቹ ተሰርተዋል፣ የካህኑ ልብሶች ተሰርተዋል። የሚጠብቁት ነገር አንድ ነገር ብቻ ነው፣ እሱም መቅደሱ እስኪሰራ ነው። የክህነት ስርዓቱ፣ የሌዊ ልጆችን አለባበሱን፣ የመቅደሱ ስርዓት፣ የመስዋዕቱ ስርዓት ሁሉ ተፈጽሟል። ቴምፕል ኢንስቲትዩሽን ኢን ጀሩሳሌም ሄዳችሁ ብትመለከቱ ሁሉ ነገር ሬዲ ነው። ምን ለማድረግ? መስዋዕቱን ለመጀመር፣ ሶስተኛውን ቤተ መቅደስ ለመስራት። ሶስተኛው ቤተ መቅደስ ተሰራ ማለት ጸረ ክርስቶስ ሲመጣ የሚያረክሰው ያንን ቦታ ቤተ መቅደሱ ሲሰራ። ከዛ በኋላ እዚህ ቦታ ላይ ገብቶ ነው ይሄንን አይነት መስዋዕት የረከሰ መስዋዕት ወይንም ጣዖት ያቆምበታል ወይንም የረከሰ መስዋዕትን ያቀርብበታል። ስለሱ ምንናገረው ለዛ ነው ለጸረ ክርስቶስ መንገድ እየተነጠፈለት እንዳለ እንድታዩ ነው። እና ከሲሪያ ነው የተነሳው። ለዚህ ነው አንዳንድ ሰዎች ጸረ ክርስቶስ ከየት ነው የሚነሳው ብሎ ይጠይቁና ሶሪያዊ ነው ወይ ብሎ ይጠይቃል። በጥላው ሶሪያዊ የነበረ ሰው ነው። ትክክል ነው። የአንቲዮከስ ኤጲፋነስ የሱ ዝርያ ወይንም ወደ ሶሪያ ያሉ ናቸው ወይንም ከዛ ቅልቅሎች ናቸው፣ ግሪካዊ ቅልቅል ያለባቸው። ነገር ግን ከሶሪያ ጸረ ክርስቶስ ይነሳል የሚል መጽሐፍ ቅዱስ አይነግረንም። አንዳንድ ሰዎች አዛሄል ይሄ ማን ነው አንተ እርጉዞችን ሆድ ትቀዳለህ የተባለለት ትንቢት የተነገረለት የሶሪያው ጀነራል አገልጋይ የጊያስ ነው። በሱ ላይ የተነገረው ትንቢት ስላልተፈጸመ ምናልባት እሱ በሱ ሶሪያ ሊሆን ይችላል ብሎ ያንን ትንቢት ይናገራል፣ ገስ ያደርጋል። ኦኬ፣ ይህንን ካልኳችሁ የሮም መንግስት ቀጥሎ ይነሳል። የሮም መንግስት 2 እግር እንደምታዩት 2 እግር ታያላችሁ። የሮም መንግስት 2 ቦታ ስፕሊት ያደረገ ነው፣ ዌስተርንና ኢስተርን ተብሎ በ2 መንገድ የተከፈለ ነው። ሮማን ኢምፓየር በጣም ጠንካራ በጣም ኦርጋናይዝድ የሆነ ነገር ግን ኳሊቲው ጥሩ ያልነበረ ነው። በውስጡ ኢንጀስቲስ ነበረ፣ ግፍ ነበረ። ከሁሉም ግን የሰለጠነ መንግስት ነበረ እና ሮማን ኢምፓየር ከዛ በኋላ ተነስቷል። እግሮቹን ትመለከታላችሁ። ከዛ በኋላ የገዙትም ቴሪቶሪውን ተመልከቱት፣ ስፋቱ እየጨመሩ እነሱም ደግሞ ጠቅላላ ኦልሞስት የሜዲትሬኒያንን ዓለም እንዳለ ገዝተውት ትመለከታላችሁ።
ስለዚህ መንግስታት ተራ በተራ በእግዚአብሔር እንደተነገረላቸው እንደ ትንቢታቸው መንግስታት ተቀያይረው መጥተዋል። በጣም ጥሩ። ስለዚህ ይሄ እነሱ አከፋፈሉን ለማሳየት ነው። ቤዛንታይንና ሮማን ኢምፓየር የሚባለው ታሪክም ላይ ታገኙታላችሁ። መጨረሻ ላይ የምትነሳው የምታስፈራው ሬት ትነሳለች። ዳንኤል የተመለከታት ነገር ግን ናቡከደነጾር ያየው ደግሞ ሸክላና ብረትን ነው። የምታስፈራው ሬት አይነቷ በቃ ለማየት እንኳን የምታስፈራ እና ይሄ ስለ ጸረ ክርስቶስ መንግስት ነው። ይሄ ያልመጣ መንግስት ነው። አሁን በስውር እየሰራ ያለ መንግስት ነው። የጸረ ክርስቶስ መንግስት ወይንም ደግሞ መንፈሱ በመድር ላይ ይሰራል። በአካል ግን አልተገለጠም። በአካል እንዳይገለጥ የሚከለክል ኃይል አለ። አንዳንዶች በፍጹም ይሄ የሮማን ኤምፓየር ከልክሎት ነው ይላሉ። አይመስለኝም። በቤተ ክርስቲያን ያለ የእግዚአብሔር መንፈስ ከልክሎታል። ቤተ ክርስቲያን እስከምትወሰድበት ጊዜ ድረስ ይሄ መንፈስ በሙላት ሊገለጥ አይችልም። አሁን ጫፍ ላይ ደርሰናል። ብዙ ምልክቶች እየተመለከትን ነው። አመጽ ወደ ደጅ ወጥቷል። የሰው ልብ አመፀኛ ሆኗል። ለወንጌል የሰው ልብ ደንድኗል። ቤተ ክርስቲያን ከአመጽ ብዛት የተነሳ የብዙዎች ፍቅር ቀዝቅዟል። የምንመለከተው ነገር ሁሉ ምልክቱ እየመጣ ነው መስመር ላይ ያለ። ስለዚህ መጽሐፍ እንደሚነግረን አንባቢው ምን ይበል ይላል? ያስተውል። እግዚአብሔር በማስተዋል ይባርከን። አሜን አሜን። ወገኖች ሆይ እና እቺ ቀን 10 ቀንዶች ያሏት አውሬ ትነሳለች። ስለ 10 ጣቶች ነው የሚናገረው። 10 ቀንዶች፣ 10 ጣቶች፣ 10 ኃይላት፣ 10 መንግስታት ይነሳሉ። ሪሰንትሊ ማናቸው ፕሬዚዳንት ትራምፕ ኮሚቴ አቋቋሙ። የፒስ ኮሚቴ የሚባል ኮሚቴ ኦፍ ፒስ ኮሚቴ ብቻ ቦርድ እንደዚህ አይነት አቋቋሙ እና ቼር የሚያደርገው ቶኒ ብሌር ነው። እሳቸው እንዳወጁት ማለት ነው። የሚመለከታቸው ጉዳይ ደግሞ በፓለስቲና ጉዳይ ላይ እንዲነጋገሩና ለፍልስጤም የሚያስፈልገው መሬቱን ያን አካባቢውን ዳለ እንደ ሪዞርት ሴንተር ለማድረግ እና በሚመች ሁኔታ ለመስራት እንደገና ለማቋቋም ፍልስጤምን የሚያዋቀር ኮሚቴ ተብሎ ትልቅ ፋይናንሲየርስ፣ የባንክ ኃላፊዎች፣ የዓለም ባንክ ምናምኖች፣ ትልቅ ኤግዚኪዩቲቭ የሆኑ ሰዎች እዛ ውስጥ ገብተዋል እና ከዛ ውስጥ ነገስታት አሉበት፣ ትልቅ የሆኑ ምሁራን ሰዎች አሉበት እና በጥርጣሬ እንድናቸው አረገን። እኚህ ትራምፕ የሚባሉ ሰውዬ ጠረጠርኳቸው። መንገድ እየጠረጉ እንደሆነ ሳስቡ ቴክኖሎጂ እየተጠረገለት ነው። እሳቸው ናቸው ማለት አይደለም። አያችሁ፣ ለመሪዎቻችሁ ጸልዩ ይላል መጽሐፍ ቅዱስ እና ሳናውቀው ካልጸለይንላቸው ሌላ ነገር ይሳፈራቸዋል። እኔ ጋር ናቸው። ካልጸለይንላቸው ሌላ ነገር ይሳፈርባቸውና የዛን መንፈስ ፈቃድ ሊያደርጉ ይጀምራል። በዋይት ሃውስ አሁን የምትመለከቱት ትልቅ የሃይማኖት አድቫይዘሮቻቸው ወጥተው ፕሬዚዳንት ትራምፕን እንደ መሲህ ስለመቁሰላቸው፣ ስለመጎዳታቸው፣ ለአሜሪካን ሕዝብ ሲሉ የከፈሉትን መከራ ሰውየው እኮ ቱጃር ናቸው እና መንግስተ ሰማያት ስለ ሄቨን ምን ይላሉ ሲሏቸው ሰውየው ዳግም መወለዳቸውን እጠራጠራለሁ። በእግዚአብሔር ጉባኤ አይደል እውነቱን ልናገር ብዬ ነው። ዳግም መወለዳቸውን እጠራጠራለሁ። ምክንያቱስ መንግስተ ሰማያት እንዴት ነው? ስለ ሄቨን ምን ያስባሉ ብሎ ሲጠይቋቸው ፕሬዚዳንት ትራምፕ ምን አሉ? ሄቨን አሉ። ምን ያስፈልጋል? እኔ ካሁን መሄደው በኤርፎርስ ዋን ነው። ከዚህ በላይ ሄቨን ምን አለ? ለሳቸው ኤርፎርስ ዋን እንደ ሄቨን፣ ሀብት እንደ ሄቨን ነው። የሚፈልጉትን ማድረግ ይችላሉ። ማዘዝ፣ ማሽቆጥቆጥ ይችላሉ። የፈለጉትን ሀገር ማስፈራራት ይችላሉ። ለሳቸው ስልጣን እንደ ሄቨን ነው፣ ብርታታቸው ነው። ነገር ግን አልገባቸውም እና የወንጌሉ ነገር እንዲገባቸው አሜሪካኖቹ ይጸልይላቸው። እኛ ካናዳያኖቹ አያገባንም ስለሳቸው። እንገዛችኋለን ብለው እኮ በቃ ብሪቲሽ ኮሎምቢያ ለግዛ ብለውን ነበረ እና ምን ልላችሁ ነው? የብዙ ጥላዎች እየወጡ ነው ያሉት። የመጨረሻው ዘመን ላይ እንደደረስን መንደርደሪያዎች፣ የቴክኖሎጂዎቹ መመቻቸት፣ የኤአይ የተለያየ አይነት ይሄ ዲጂታል አይዲ አሁን ብሪቲሽ ግዴታ እየሆነ ነው። ኢትዮጵያ ቀድማለች። በጣም ቸኩላለች። ፋይዳ ታውቃላችሁ? ፋይዳ ቁጥር ነው እና ይሄ ዲጂታል አይዲ ለመንግስት ስራ ለምን ይመቻል? ምንም የማትክዱት ግን ዋናው ፐርፐስ ሰርቬይላንስ ቁጥጥር ነው። ባንክ አካውንታችሁ፣ ኑሯችሁን፣ እንቅስቃሴያችሁን የሚቆጣጠር ነው። እንግሊዝ ላይ በጣም ሬዚስተንስ አለ። እምቢ ያለ ህዝቡ አስቸግሯቸዋል። አያችሁ እና እነዚህ ነገሮች ተጠራቅመው ህንድ ህዝቧን እየቆጠረች ቁጥር እየሰጠች ነው። እኔ ቁጥሩ አይቼዋለሁ። አይዲውን ይሄ ፋይዳ የሚባለውን አይዲ አይቼዋለሁ እና የአይናችሁን ያነሳሉ፣ ጣታችሁ ላይ ያለውን አሻራ ይወስዳሉ። ኖርማል ነው። በዚህ በአውሮፓም አለ፣ በሁሉ ቦታ ዲጂታል አይዲዎች አሉ። ፐርፐዙ ምንድነው ካላችሁ ቁጥጥር ነው። ያለሱ መግዛት፣ መለዋወጥ፣ መሸጥ እንዳይቻል አድርጎ ጸረ ክርስቶስ ዓለምን መቆጣጠር ይፈልጋል። ማንበርከክ ይፈልጋል። በፍቅር አይገዛም። የሚገዛው በኃይል ነው።
ዲክቴተር ሆኖ ነው የሚመጣው። አመፀኛ ሆኖ የሚመጣ ነው። ስለዚህ ዓለም ለዛ ተዘጋጅታለች እያልኳችሁ ለጸረ ክርስቶስ ሲስተም መድረኩ በደንብ ተዘጋጅቶለታል። ጌታ ኢየሱስ ክርስቶስ እንደዚህ ያለ እነሆ በቶሎ እመጣለሁ። አሜን ሃሌሉያ። ኧረ አሜን ነው። የተባረከው ተስፋችን ጌታችን በክብር ይመጣል። እና ከዚህ ታሪክ ላይ የምትመለከቱት ሌሎች ደግሞ ነው። እነዚህ 10 ዓለምን 10 ቦታ መክፈል ሊሆን ይችላል። ይሄ ኖርዝ አሜሪካና ሳውዝ አሜሪካን አንድ ቁጥር ኖርዝ አሜሪካ 2 ቁጥር አውሮፓዎችን አንድ ላይ እንደዚህ አድርጎ 10 ቴሪቶሪ 10 ግዛቶች ማድረግ ሊሆን ይችላል። ስለ 10 ጣቶች አንዳንዶች የሚሰጡት አስተያየት ነው። ገና የሚሆን ነገር ገና ስላልሆነ ስለ ትንቢቱ እርግጠኛ ሆኖ መነገር አይደለም። ግን አንድ ነገር ልንገራችሁ። ተመልከቱ፣ እነዚህ መንግስታት ራሱ ወርቅ ነበር፣ አልፏል። እስቲ አልፏል በሉ። የሚቀጥለው ደግሞ ፋርስና ሜዶን ነበር። እስቲ አልፏል በሉ። ኦኬ። ግሪክ መንግስት ነበር፣ ምን ሆኗል? አሌክሳንደር ዘ ግሬት ምን ሆኗል? ስልጣናቸው ኃይላቸው ሁሉ ምን ብለዋል? አልፈዋል። በቃ መጽሐፉ እንደም ቀጥሎ የምትመለከቱት ሮማን ኢምፓየር አልፏል። እስቲ አልፏል በሉ። በቃ መንግስታት መጥተዋል፣ አልፈዋል። መጨረሻ ላይ የሚመጣ መንግስታት ሸክላና ብረት ይሆንም። አሁን እዛ ጫፍ ላይ ሆነን ነው እየተነጋገረን ያለው። ይሄንን ታሪክ ነው አይመጣም ሊሆን አይችልም እያሉ የሚሞግቱ ኢየሱስ ካልመጣ ይሄንን መንግስት የሚያሸንፍ ሌላ መንግስት ይሄን መንግስት ሊያፈርስ የሚችል የሰማይ መንግስት ብቻ ነው። ምክንያቱም ይሄ ዲመናይዝድ ሆነ በአጋንንት ኃይል የሚነዳ ጸረ ክርስቶስ በዲመን በአጋንንቶች የሚነዳ ክፉ መናፍስቶች ፓርቲሲፔት ያደረጉበት የሲኦል ኃይላት የሚተባበሩት መጽሐፍ ቅዱስ ሲናገር በዚህ በኤፍራጥስ ወንዝ ውስጥ በምልክታዊነት በመንፈሳዊ ዓለም ላይ 4 ኃይለኛ መናፍስቶች ታስረዋል። ከዛ ውስጥ የሚወጡ ጓጉንቸር የሆኑ እንደ ጓጉንቸር የተመሰሉ መናፍስቶች ይወጣሉ ይላል። እነዛ መናፍስቶች ሲወጡ መልእክታቸውና ኃላፊነታቸው ምንድነው? የዓለምን መንግስታት ሁሉ ወደ አርማጌዶን ይሰበስባል። ስለዚህ መንፈስ የሚተባበረው ርኩሳን መናፍስት ሲኦል የሚተባበረው መንግስት ነው የሚመጣው። ስለዚህ መንፈስ ይዞ ስለሚመጣ መንፈስ የሆነው ጌታ በኃይል ይመጣበታል። በጦርነት ምናሸንፈው አይደለም። በኒውክሌር አታሸንፉትም። በጥይት አይሸነፍም። በአሜሪካን ዲሞክራሲ በስብሰባ በፓርላመንት በሴኔት አይሸነፍም። ወገኖች የሚያሸንፈው አንድ ጌታ አለ። ሊረግጠው ሊያሸንፈው የሚችለው ጌታ ሰማያትን በርቅሶ ይወርዳል። የወጉት ሁሉ ያዩታል። ኢየሱስ በክብር ይመለሳል። ወገኖች ሆይ እነዚህ ነገስታት ሁሉ አልፈዋል። ስለዚህ ኢየሱስ አይመጣም በ70 ዓመተ ምህረት መጥቷል ከሚለው ጨዋታ ልንወጣ ይገባል። ጨዋታ ነው። ብዙ ቴዎሎጂያን ጨዋታ ውስጥ ገብተዋል። በመድረክ ሆነው የሚቀልዱ ሰባኪዎች አግኝተዋል። ስዕሌ ላይ ልክ ቅድም እንዳሳየዋችሁ ኤክስ አድርገው ይሄ ሰውዬ አስተማሪ ነው ኢየሱስ ይመጣል ይላል እያሉ ይቀልዱብኛል። እሰይ ኢየሱስ ይመጣል። ቀልድ። ኢየሱስ ይመጣል። ባታምነው ይመጣል፣ በታምነው ይመጣል። ለሚወዱት በክብር ይመጣል። ኧረ አሜን ነው። መጨረሻ ላይ የሚነሳ አንድ አይን ያለው ተሳዳቢ አፍ ያለው መንግስት የጸረ ክርስቶስ መንግስት አንታይ ክራይስት ነው። ከቀንዶቹ አንዱ አይን አለው፣ ጥበብን ያሳያል። ተሳዳቢ የሆነ በሰማይ ያሉትን የከበረውን ሰማይን አርያምን የሚሳደብ ልዑል እግዚአብሔርን የሚሳደብ ተሳዳቢ ወይንም ለእግዚአብሔር ነገር ዲስሪጋርድ ያለው ሪስፔክት የሌለው ትውልዱን አሁን እያሳተ ያለ ትውልዱ ከእግዚአብሔር ቤት እንዲርቅ ያለ ትውልዱ ለእግዚአብሔር ነገር ክብር እንዳይሰጥ ያደረገ ይሄ ስፒሪት ነው፣ የጸረ ክርስቶስ ስፒሪት። የጸረ ክርስቶስ ስፒሪት አንዱ የሚፈልገው ወጣቶችን ይፈልጋል። ከመንገድ ሊያስወጣቸው ወደ እግዚአብሔር ቤት እንዲሄዱ አይፈልግም። እንዲጸልዩ አይፈልግም። በእግዚአብሔር ቤት መተው ዳግም መወለድ የሚባለውን ኤክስፒሪየንስ እንዲያደርጉ አይፈልግም። በእግዚአብሔር ቤት ያሉትን ባክስላይድ እንዲያደርጉ ያደርጋቸዋል። ይሄ ስፒሪት ነፍሰ ገዳይ ስፒሪት ነው፣ አጥፊ መንፈስ ነው። ኢየሱስ ሊመጣ እንዳለ ስላወቀ ዘመኑ እየፈጠነ እንዳለ ስላወቀ ኦቨርታይም እየሰራ ያለ ስፒሪት የጸረ ክርስቶስ ስፒሪት ነው። ቤተ ክርስቲያንን የሚያደክም ቤተ ክርስቲያንን ጉልበቷን የሚበላ ጻድቃን እንዳይጸልዩ የሚያዝል አዚም የሚጥል ስፒሪት ቤተ ክርስቲያንን የሚጠላ ጽድቅ የሚጠላ ቅድስና የሚጠላ ኢየሱስ የሚባለው ስም እንዲጠላ በሚዲያ በሶሻል እንትናል በሁሉ ነገር ታጥቆ የተነሳ ስፒሪት ኦፍ የአንታይ ክራይስት ተሳዳቢ ስፒሪት። እስቲ መንገድ ላይ ሄዳችሁ ኤርፖርት ላይ እስቲ ዞር ብላችሁ እስቲ ጂሰስ ክራይስት ምናምን ብላችሁ እስቲ እንደው ለመመስከር ሞክሩ። አቤት የሚገለምጣችሁ ሰው ኢየሱስ የሚለው ስም ስትጠሩ። እስቲ ቡድሃ ብላችሁ ተጣሩ። ኖቦዲ ኬርስ። ምንም መሐመድ በሉ ምንም ኖቦዲ ኬርስ። the moment you say Jesus, oh his name is holy. አሜን አሜን አሜን። አጋንንቶች ሁሉ ከቀፏቸው መንቀሳቀስ ይጀምራል። ስሙን ይጠሉታል።
ስሙን አይወዱትም። ስሙ ግን የተቀደሰና የተከበረ ነው። ክብር ለእግዚአብሔር ይሁን። ወገኖች ሆይ ይሄ መንፈስ በምድር ላይ ስር እየሰደደ መጥቷል። ትልቅ ተቋማትን እያያዘ ትልቅ ተቋማትን ኢቭን አንዳንድ አብያተ ክርስቲያናት አብረው ከእባብ ጋር እየተጫወቱ ነው ያለ። በቃ ይሄ ዎክ ታውቃለህ? ስለ ዎክ ሰምታችኋል አይደለም? ይሄ ዎክዝም፣ ይሄ አዲሱ መንቃት፣ ጀንደር ኢሹ፣ የጾታ ጉዳይ፣ ሰዶሚ፣ ጌይ፣ ሌስቢያን የምንለው ኢሹዎች ሪሰንትሊ አንድ ወር አይሞላም በካናዳ አንድ አዋጅ ወጣ። አዋጁ እንደዚህ የሚል የዘዳግም መጽሐፍ፣ የዘሌዋውያን መጽሐፍ፣ የሮሜ መጽሐፍ ከመጽሐፍ ቅዱስ ውስጥ ተለይተው ሄት ስፒች ናቸው። ስለዚህ ይሄንን የሚናገር በሕግ ተከሶ ፍርድ ቤት ሊቆም ይችላል። ምንድነው ዘዳግም ላይ? ምንድነው ዘሌዋውያን ላይ ያለው? ምንድነው ሮሜ መጽሐፍ ላይ ያለው? ሄት ስፒች ናቸው ብሎ የካናዳ መንግስት ውሳኔ ሰጥቷል። ስለዚህ እንደ ድሮ ስንሰብክ አሁን የምለውን ብናገር ተከስሼ ፍርድ ቤት መቅረብ ይችላለሁ። በፍሪደም ኦፍ ስፒች ፕሮቴክትድ አይደለሁም። በነጻነት ሕግ ፕሮቴክትድ አይደለሁም። ስለዚህ ዋጋ የምንከፍልበት ዘመን መጥቶ እኔ ጋር ናቸው። ትንሽ ቆዩ፣ እናንተ ሰፈር መጥቶ ሲያንኳኳ ይገባል። መጽሐፍ ቅዱስ ሄት ስፒች የጥላቻ ንግግር ነው፣ ወንጀል ነው። ሰዶማዊ ብሎ መናገር፣ ሰዶማዊነት እንዲህ ነው እንደዛ ብሎ መናገር። ወገኖች ሆይ ሰዶማውያንን ጌታ ይወዳቸዋል፣ ነገር ግን ስራቸውን እግዚአብሔር ይጸየፈዋል። ኃጢአት እንደሆነ ለእናንተ አልነግራችሁም። ወገኖች ሆይ ህብረተሰባችን ውስጥ ኢንፌስትድ እየሆነ መጥቷል። በእኛ መካከል ብዙ አይወራም እንጂ ኢንፌስትድ ሆኗል። አገር ቤትም ብትሄዱ የሰዶማዊነት ኢሹ በምድራችን ውስጥ ኢንፌስትድ እየገባ ነው። ምስጢራዊ ህዝብ ነው። እንደ ፋሽንም ፈረንጅ ያደረገውን ማረግ ይወዳል። እኛ ሀገር ቻይናዎች አሉና ቻይናዎች ፈረንጅ ያደረገውን ሁሉ ማረግ ይወዳሉ ታውቃላችሁና፣ እንዲሁ በእኛ ሀገር ያሉት ማለት ነውና እንደዚህ ብሎ አንድ ፈረንጅ ጫማውን ሲያስር ከተመለከተ እሱ ደግሞ እንደዚህ ብሎ ይሄኛውን ጫማውን ማሰር ይጀምራል። የኛ ህዝብ እንደሱ ነው። ሰው ያደረገው ፈረንጅ ሀገር የሆነውን ነገር ሁሉ ኮፒ ማድረግ። ሰዶማዊነት እንደ ቀልድ የሚጀምር አይደለም። ደብዳቤዎች ይደርሱኛል። ፓስተር አስፋው ከዚህ ነገር ውስጥ አውጣኝ፣ እንደ ቀልድ ገባሁበት፣ መውጣት አልቻልኩም። ብዙ ወጣቶች በሰዶማዊነት ታስረው ታገኛለህ። አይናገሩትም። ክርስቲያኖች ናቸው። ፈቃዳቸው በአጋንንቶች ተይዟል። ህይወታቸው ፖሴስድ ሆነዋል። ስለዚህ ይሄ ደህንነትን አጥልም፣ እንደፈለገ ወጥተህ ገብተህ መኖር ትችላለህ። አትቀልድ። ቅጥርን የሚጥስ እባብ ይነድፈዋል ይላል መጽሐፍ። ቅጥርን የሚጥስ እባብ ይነድፈዋል። once saved you are saved forever የሚል አስተምህሮትን wrongly understand. even ካልቪን እንኳን አያቆምም። ካልቪን እንኳን አያምንበት። እሱ ከሞተ በኋላ ያወጡት ዶክትሪን አንድ ሄድኛለሁ። ስለዚህ የኃጢአት ላይሰንስ አልተሰጠን። ይኸውላችሁ ይሄን ወጣት ታሪክ የምነግራችሁ ልጆቹ ሄደው እየተለከፉበት ያለው አጉል አደጋ ውስጥ ይገባል። መናፍስቶች ይዟቸዋል። ጤነኛ የነበሩ በእግዚአብሔር ቤት ያደጉ ልጆች ኃጢአት ቴሪቶሪ ውስጥ ሲገቡ ኃይለኛ ስራት ውስጥ ይገባል። እግዚአብሔር መሐሪ ነው፣ ያወጣቸዋል። ክብር ለእግዚአብሔር ይሁን። ልንጸልይላቸው ይገባል፣ ግን ቀላል አድርገን ልናየው አይገባም። የሱስ ስራቶች አደገኛዎች ናቸው፣ ወንዶችም ሴቶች። ድንገት አንድ ወቅት ላይ አንዲት ሴት እንደዚህ ያለች፣ ፓስተርዬ ያለችኝ፣ አዲስ አበባ ነው። ፓስተርዬ በዚህ ነገር ተይዣለሁ እና ፈጽሞ ወንድ የሚባል አልወድም፣ እኔ ላገባት መፈልጋት። ኧረ በኢየሱስ ክርስቶስ ሊወጥ መንፈሱ ዲል ተደርጎ ሊወጣላት ይገባ ነው። ዴሊቨርድ ከሆነች በኋላ ግን ከዛ በኋላ በቃ የመጀመሪያ በቃ የሰርግ ደብዳቤዎች የላከችው እሷ ነበረች። ክብር ለእግዚአብሔር ይሁን። ጌታ ነፃ ያወጣል። እንዲህ አይነት እስራቶች በእኛ መካከል አሉ እያልኳል። አይኖቻችሁን ክፈቱ፣ ጸልዩ። እስቲ አሜን በሉ። ለትውልድ ማልዱ፣ ትውልድን ተናጠቁ። ወገኖች ሆይ ከኛ ያለፈ ነገር ነው። የእግዚአብሔር ነገር ወደ ትውልዱ ሊገባ ያስፈልጋል። የሚቀጥለውን ትውልድ እባብ እየነደፈው ነው ያለው፣ ቅጥር እየፈረሰበት ነው ያለው። ወገኖች ሆይ የጸረ ክርስቶስ ስፒሪት በምድሪቱ ላይ እየተገለጠበት ያለው አንዱ አጀንዳ የሰዶማዊነት ይሹ ጸረ ክርስቶስ ያራገበው ያወጣው ያለ። ምክንያቱም ጸረ ክርስቶስ ራሱ ሄዳችሁ ራእይ 13 ላይ ስትመለከቱ ዳንኤልም ላይ የሴቶችን ምኞት ይንቃል። ሜቢ ሰዶማዊ ሊሆን ሜቢ ከኔ ጋር ናችሁ። መቀጠል አይቀርም። ታናሽ ቀንድ ወጣ፣ የሰው አይኖች ነበሩት። በልዑል ላይ ቃል የሚናገር የሚሳደብ ማለት ነው። ቅዱሳንን የሚያሳድድ በጸረ ክርስቶስ ዘመን ላይ ያሉትን ወይንም ደግሞ ኢን ዘ ስፒሪት ይሰባብራል፣ ዘመን ህግን ይለውጣል። 3 ዓመት ተኩል ተሰጠው ብሎ መጽሐፍ ቅዱስ ይናገራል። ከዛ በኋላ ጋለሞታይቱን ስለ ጋለሞታይቱ ደግሞ ራእይ 13 ላይ ይናገራል። ጋለሞታይቱ እቺ የአውሮፓ ሌጀንድ ታውቃላችሁ ብዬ አስባለሁ። አውሮፓ በዚህ በፈረስ ላይ ወይንም በአውሬው ላይ ቢስት ላይ ትጋልባለች። የአውሮፓ ሌጀንድ አለ። የአውሮፓውያን ይሄን
በደንብ ያውቁታል። እና ያንኑ ምሳሌ ነው እግዚአብሔር ተጠቅሞ ለዮሐንስ ይነግረው የነበረው። አለባበሷን ተመልከቱ። ፐርፕል ለብሳለች፣ ቀይ ለብሳለች። መጽሐፉ ስፔሲፊክሊ በእጇ ደግሞ ጽዋ ይዛለች። ምልክቷን ይናገራል። ስለ ጋለሞታይቱ ቤተክርስቲያን ነው የሚል እና አለባበሷን ሁሉ መጽሐፍ ቅዱስ ይናገራል። እና በነ ካልቪን ዘመን ላይ ያሉ ሰዎች የሚተረጉሙት ሌላ ነው። ይሄ ዩሮፓ ያያችኋት ፈረሷ ላይ በቡል ላይ ተቀምጣ ስትካልም የእናንተው ብር እናንተ ሰፈር ናት ያለችው። እግዚአብሔር ይገስጻት። ላዩ ላይ የተጻፈው ይታያችኋል። የግሪክኛ ጽሑፍ እዚህ ጋር ዩሮፓ ይላል ይታያችኋል። የግሪክኛው ዩሮፓ ነው የሚለው እና ዩሮ የሚል ዛው ላይ የምታዩት የግሪክኛ ነው። ከዛ በኋላ ለዚህ ለአውሬው ለጸረ ክርስቶስ ዘንዶ ለአውሬው ኃይል ይሰጠዋል። ጸረ ክርስቶስ ይነሳል። ወይም የአንታይ ክራይስት ስፒሪት ሐሰተኛው ነቢይ መንገድ የሚጠርግለት ይነሳል እና አንድ አውሬ ይወጣል ብሎ ይናገራል። እና ጸረ ክርስቶስ የተጠራባቸውን ሰዎች ልንገራችሁና ቶሎ ብዬ ልጨርስ። ጸረ ክርስቶስ አንዱ የተጠራበት አውሬው ተብሎ መግለጫ ቃል ስለጠፋ the beast ተብሎ የተገለጠ። the beast ከተባለበት ነገር አንዱ ተመልከቱ፣ ስንት ቀንዶች እንዳሉት፣ ስንት አይኖች እንዳሉት፣ ስንት ራሶች እንዳሉት እና ጥርሱ እንደ አንበሳ ነው። ባቢሎን የተመሰለው በምንድን ነው? በአንበሳ ነው። እግሮቹ ደግሞ የድብ ናቸው። ፋርስ የተመሰለው በምንድን ነው? የድብ ነው። በድብ ነው የተመሰለው። ቀጥሎ ደግሞ ፊቱ እንደ ነብር ነው። ግሪክ የተመሰለው በምንድን ነው? በነብር ነው። ኦኬ። ስለዚህ ምንድነው ሊያሳየን የሚሞክረው? እነዛ ቀድሞ የነበሩት መንግስታትን ኃይላቸውን በሙሉ ሰብስቦ የሚነሳ መንግስት ይሁን መጨረሻ የቀደሙት ከባቢሎን ጀምሮ ያለውን መንግስት ያንን ኃይል ሰብስቦ የሚነሳ። ነገር ግን ይሄ የሰው መንግስት መጨረሻ ላይ የሚነሳው የጸረ ክርስቶስ መንግስት ማንም ሊያቆመው ስለማይችል ብቸኛ ሊያቆመው የሚችል አንድ መንግስት የሰማይ መንግስት ብቻ ነው። ይሄንን ነው የዮሐንስ ራእይ የሚናገረው። የምድር መንግስታት ሁሉ ለጌታችን ሆኑ የሚል አዋጅ ይወጣል። ስለዚህ ምስሉ ይመታል። ምስሉ ሲመታ ዱቄት ይሆናል፣ አመድ ይሆናል። ከጌታችን ጋር ሊወዳደር የሚችል ምንም መንግስት የለም። ከላይ እስከ ታች መንግስታት ሁሉ ይፈርሳሉ። የሰው ስርዓት ሁሉ ይፈርሳል። የባቢሎን ሲስተም በሙሉ ይንኮታኮታል። ከወርቁ ጀምሮ እስከ ታች እስከ ሸክላው ድረስ እንዳለ ይንኮታኮታሉ፣ ይፈርሳሉ። አዲስ ሰማይ፣ አዲስ ምድር፣ አዲስ አስተዳደር፣ አዲስ ንጉስ፣ ለዘላለም የሚገዛ ጌታ በምድር ላይ ይነሳል። ስሙ ማን ነው ሲነገሩኝ? ኢየሱስ ነው። መንግስትህ ትምጣ። አሜን አሜን። መንግስት ትምጣ እያለን የምንጸልየው ለዚህ ነው። የሱ መንግስት ሲመጣ ጀስቲስ የሞላባት፣ ምሕረት የሞላባት፣ በመንፈስ ቅዱስ ደስታ ያለባት፣ ረፍት ያለባት፣ መጽናናት ያለባት፣ ፈውስ ያለባት፣ አየሩ የተፈወሰ፣ ሰው የተፈወሰ፣ እንስሳው የተፈወሰ፣ ፍጥረት ዓለም ሁሉ የተፈወሰ ይሆናል። ምክንያቱስ ጂሰስ paid it all። ኢየሱስ ሁሉንም ሁሉ ከፍሎታል። ዕዳችንን ከፍሏል። ለምድር ረፍትን የሚሰጣት የናዝሬቱ ኢየሱስ ብቻ ይሆናል። ስለዚህ የሰው መንግስት ያበቃና የልጁ መንግስት ይጀምራል። ሃሌሉያ! አረ አሜን። ይሄ መንግስት ምን የሚል መንግስት? ማይፈርስ መንግስት በሉ። በቃ ማይፈርስ መንግስት። ሁሉም መንግስታት ይፈርሳሉ። የብሪቲሽ ኢምፓየር ይፈርሳል፣ የአሜሪካን ኢምፓየር ይፈርሳል፣ የቻይና ቴክኖሎጂ ይፈርሳል፣ የጃፓን ቴክኖሎጂ ይፈርሳል፣ የሰው ጥበብ ይፈርሳል፣ የሰው ዕውቀት ይፈርሳል። ለዘላለም የሚኖር የልጁ መንግስት ነው። የማይፈርስ መንግስት፣ ሁሉን የምትገዛ መንግስት፣ የልጁ የክርስቶስ ኢየሱስ መንግስት። እንደዚህ ይላል መጽሐፍ ቅዱስ። ስለዚህ ይላል የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ ያሰኘን የምናመልክበትን ጸጋ። ምን አይነት መንግስት እንቀበላለን? የማይናወጥ መንግስት፣ በማንም የማይገረሰስ መንግስት፣ የኢየሱስ ክርስቶስ መንግስት። ሊትራሊ ኢየሱስ በአካል ይመጣል። በአይናችን እናየዋለን፣ እንዳስሰዋለን። አረ ሚስማማ አሜን ይበል። የምትወዱት ጌታ በድንገት ይመጣል። የምትወዱት ያመለካችሁት ያገለግላችሁት ጌታ እሰየው እንኳን መጣልኝ ጌታ ይትሉታላችሁ። ዋጋ የከፈላችሁለት ኢየሱስ ፊት ለፊት ትመለከቱታላችሁ። የዘመራችሁለት ኢየሱስ በአይናችሁ ፊት ትመለከቱታላችሁ። ኦ ሃሌሉያ! ኦ ሃሌሉያ! ባሩክ ባ በሸም አዶናይ blessed is he who comes in the name of the Lord። በጌታ ስም የሚመጣ የተባረከ ነው። የይሹዋ እንደገና ይመለሳል። ክብር ለእግዚአብሔር ይሁን። ስለ አመጣጡ ቅደም ተከተል ልንገራችሁና ልጨርስ። አሁን በመድር ላይ የሆነ የምታዩት የጨመረ ሲመጣ የምታዩት ክህደት።
ክህደት እየጨመረ በብዙ ደረጃ ክህደት በመንፈሳዊ በስነ መለኮቱ በሉ በቸርቾች በሉ በኢንዲቪጁዋል ሌቭል በሉ በትልቅ ምንድነው የሚባለው አካዳሚክ ሰርክል በሉ ክህደቶች እየጨመሩ ይመጣል። የክህደት ፍልስፍናዎች ይጨምራል እና ክህደቱ ይጀምራል። ኦሬዲ ክህደት ጀምሯል። ክህደት በዓለም ዙሪያ ክህደቶች እየተስፋፉ መጡ። አይግረማችሁ ከመካከላችን ሰዎች ብድግ ብለው ሊሄድ ነው ሊሰናበት ነው የሚሏችሁ ሰዎች ይበዛል። ወዴት እንደሚሄዱ እነሱ ያውቃሉ። ከኔ ጋር ናቸው። ቅኔን እየገባችሁ ነው። ቅኔው አልገባችሁ። ብዙዎች ብድግ ብለው መለሳሉ ወደ እናት አባቴ ምናምን መለሳሉ። ክህደቶች ይጨምራል። በገንዘብ ብዙዎች ይክዳሉ። ኢየሱስን የሚክዱ ይበዛል። በእኛ መካከል ነበሩ፣ ከኛ መካከል ይወጣሉ። ብዙ ከሃዲዎች ባለም ላይ አለ። ብዙ ባክስላይደርስ በመድር ላይ ይበዛሉ። ፓስተር አስፋው ይሄን ተናግሯል ብሎ እኔ ነብይ አይደለም ግን ትንቢት ነው ማስተምራል። መጽሐፉ በግልጽ የሚነግረኝ ክህደት ባለም ላይ ይስፋ። ብዙዎች ከእግዚአብሔር ቤት የኖሩ ሰዎች ከእግዚአብሔር ቤት በር እንደወጡ ሳታውቋቸው ሸሽተው ሄደዋል። ሳስቡት ከአውሬው ጋር ተጨባብጠው ታገኟቸዋል። እግዚአብሔር ሁላችንን ይጠብቀን። ክህደት በመድር ላይ ይበዛል። ክህደት በመድር ላይ ይበዛል። ልጆቻችንን እግዚአብሔር ይጠብቅ። በእውቀት በር ይገባና ሊያስክዳቸው ይጀምራል። ድሮ ትሬት የሚያደርገን ኢቮሉሽን ቲዮሪ ነው፣ የዳርዊን ቲዮሪ ነው። በጣም በቃ እሱን ነበር ልጄን ቁጭ አድርጌ አስተምሬ ላኳት። ማአት አይነት ኢዝም ይዛልኝ መጣች። ምናምን ኢዝም እና ቁጭ ብዬ እሷን በቃ ለማስረዳት መጽሐፍ ማገላበጥ በቃ ሰርች ማድረግ ነው የሚያስፈልገው። ሰርች አድርገን አይደለም፣ መንፈስ ቅዱስ ነው የሚያስፈልጋቸው። አሜን አሜን። ለልጆቻችን ጨዋ ብቻ እንዲሆኑ አይደለም መንፈሳዊ እንዲሆኑ መንፈስ ቅዱስ እንዲሞላባቸው ልንጸልይ ያስፈልጋል። በልሳን እንዲጸልዩ ኃይል እንዲቀበሉ ለልጆቻችን ልንጸልይ ይገባል። እስቲ የሚስማማ አሜን ይበል። ዛሬ ማታ በመንፈስ ሆነን እንጸልያለን። ልጆቻችንን እግዚአብሔር በመንፈሱ ያጥምቃቸው። የእግዚአብሔር እሳት ያግኛቸው። ከዚህ ዓለም የሚለያቸው መንፈስ ቅዱስ ነው። የመንፈስ ቅዱስ ማህተም በላቸው ላይ ይለቀቅ ወገኖች ሆይ። ምክንያቱም ክህደት በየትምህርት ቤቱ በየኮሌጁ በየአጥቢያው ታገኙታላችሁ። እየጨመረ የመጣ ነው። ሌላ የሚከለክለው ከመንገድ ይነሳል። የሚከለክለው ከመንገድ ይነሳል ስል የቤተ ክርስቲያን ንጥቀት እየገፋ ይመጣል። የመጣር እየጨመረ አሁን እየተመለከትን ያለ ነው። ጣሩ እየጨመረ ከበፊቱ እየጨመረ መጥቷል። ልክ ሴት ልጅ ስትወልድ እንዳለው አይነት ማለት እና እየጨመረ ሲመጣ መጣጣፉ ኮንትራክሽኑ እየጨመረ ይመጣል። ጩኸቷ እየጨመረ ይመጣል። ነርሷ ትጮኻለች፣ ፑሽ ትላለች። ዶክተሩም ደግሞ ሚለዋል ባልየው ከዚህ ጋር እንደዚህ ይላል። ጫጫታ ይበዛል። ኃይለኛ የሆነ ሰዓቶች ውስጥ እየመጣን ነው ያለ ነው። ግን አንድ ሰዓት ላይ ድንገት መወለድ ይሆን። ድንገት ቤተክርስቲያን ትወሰዳለች። ቤተክርስቲያን ትነጠቃለች። አሜን። ይሄንን አላፍርበትም። ቦልድሊ ነግራችኋለሁ። ኢየሱስ ክርስቶስ ቤተክርስቲያንን ይነጥቃታል ስላለ አረጋዋለሁ ስላለ ቤተክርስቲያን ትነጠቃለች። ኧረ አሜን ነው፣ አሜን ነው። ጌታ ይመጣል፣ ቤተክርስቲያንን ይወስዳታል። ግን ቤተክርስቲያን ምታው ጫፍ አለ። የሰባው ሱባኤ ጥላውን ታያዋለች፣ የመከራውን ወጀብ ታያዋለች። እንዴት ነው ምን ዘልቀው ጌታ ሆይ? እንዴት ነው ምን አልፈው ይሄ ዘመን እየተገረምን እየተጨነቅን ጌታ ሆይ ኧረ ቶሎና እያለን ምጥ እንደያዘው ሰው ስንጮህ ጌታ ልጆቹን መንጠቅ ይጀምራል። ወገኖቹ እየተጧጧፈ የሚመጣ ጠባብ ነገሮች አሁን በቃ በትንሽ በዚህ በቫይረስ በብዙ መልቲ ዳይሜንሽናል የሆነ ጭንቀት በምድር ላይ ይወድቃል። ላስፈራራችሁ አይደለም፣ ግን ዘመኑ እያለቀ ነው ያለው። ካናዳ ላሉ ስነግራቸው ካናዳ የእግዚአብሔር ጉያ አይደለም እላቸዋለሁ። ኔዘርላንድ የእግዚአብሔር ጉያ አይደለም፣ የሚያስመልጥ ጌታ ብቻ ነው። ኔዘርላንድ ስላለን ካናዳና አሜሪካ ስላለን እናመልጣለን ማለት አይደለም። ካናዳ የእግዚአብሔር ጉያ አይደለም። ኢትዮጵያም የእግዚአብሔር ጉያ አይደለም። መኖሪያችን ማምለጫችን እግዚአብሔር ብቻ ነው። ተስፋችን ኢየሱስ ነው። እንዲህ አይነት ትምህርቶች ያኔ ብርቅ ይሆኑብናል። ሀብት ንብረት ይዘን ጭንቀት ብቻ ሲሆን ነገር ሁሉ ሲያወቅ መግቢያ መውጫ ሲጠፋ ሰው መኪና እየነዳ ቤት አለው ልብስ አለው ሁሉ ነገር አለው ተትረፍርፎት ይኖራል። ግን ጭንቀታም ትውልድ ውስጥ ነው ያለው። ኢየሱስ ያለው ሕይወት አለው። ኢየሱስ ያለው እረፍት አለው። ስሙ ወገኖች ሆይ ይህች ቤተክርስቲያን አንድ ቀን በመድር ላይ ምንም የማትመስል ቤተክርስቲያን ነበሩ። እዚህ ጋር ጮሆ ይዘምሩ ነበር፣ የሆኑ ዘማሪዎች ነበሩ፣ እንደዚህ ነበሩ የሚባሉት ድንገት ለካ ስፔሻል ሰዎች ነን። አንድ ቀን
አሜን አሜን። in a twinkle of an eye በቅጽበት አይን ይሄ የሚበሰብስ የማይበሰብሰውን ይለብሳል። ሃሌሉያ። ይሄን ለማድረግ ለእግዚአብሔር የሚሳነው የለም። ሎጂክ ፍልስፍና አያስፈልገው። ያስ ይሄ የሚበሰብሰው የማይበሰብሰውን ይለብሳል። እና ምን ማለት ነው? ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ የነበረውን አይነት አካል ይለብሳል። በዛ ክርስቶስን እንመስለዋለን። ሃሌሉያ። ከዛስ በኋላ ወዴትም ለመሳፈር መንገድ ለኛ ችግር አይሆንም። ወዴትም ምክንያቱም ስጋና ደም የእግዚአብሔር መንግስት አይወርስም። በስጋ እንገባበትም እንለብሳለን ኢየሱስን የሚመስለውን ስጋ። ሃሌሉያ። ይሄ የሚከለክለው ከመንገድ ሲነጥ ምድር የባሰ ኬኦስ ጥያቄ ያሰባስባው የሚጀምርበት ጊዜ ያ የምድር ህዝብ ኬኦስ ድንገት መወሰድ ድንገት ብንሰወር ካኒ ማጂ ሰባኪው እየሰበከ አንድ ስዕል ቪዲዮ ሰው ልኮልኝ ነበር። ድንገት እየሰበከ at any moment at any time we can be raptured ሲገና ካፉ ሳይጨርሰው ቡም ቤተክርስቲያኑ ባዶ ይሆን። 4-5 ሰዎች ድንገት ዞር ሲሉ ሰው ሁሉ ተነጥቋል። እንደሱ ቢያረገው ዛሬ ማታ አሜን አሜን። አንድ ጽሁፍ የጻፍኩት አለ ምናልባት ወደፊት ልክላችኋለሁ። ታይትሉ የሚለው ለማትነጠቁ የሚል ነው። እና መታነቡት የማትነጠቁት ብቻ ናችሁ ማለት ነው። አይዟችሁ ትነጠቃላችሁ በኢየሱስ ስም አሜን። ይሄን መልእክት ሰምተን መንገዳችንን ካስተካከልን በደሙ ውስጥ ከተዋጀን በመስቀሉ ስራ ውስጥ ካለን አይዟችሁ ሰላም ለእናንተ ይሁን። አሜን አሜን። ለማይነጠቁ ግን የሆነ ጽሁፍ ጻፍ። እኛ ከሄድን በኋላ አቅጣጫ የሚያሳያቸው የሆነች መጽሐፍ ጻፍ። ምክንያቱም ግራ እንዳይገባቸው ከዛ በኋላ አቅጣጫ አግኝተው አትሊስት በሰባው ሱባኤ ላይ በንስሐ ወደ ጌታ እንዲመለሱ ቁጥሩን እንዳይወስዱ የተለያየ ስትራቴጂክ የሆኑ ነገሮች መክሬያለሁ። ወዴት መሸሽ እንዳለባቸው ሁሉ ጽሁፎችን ጽፌያለሁ። ጌታ ይመስገን። እሺ ከዛ በኋላ ጸረ ክርስቶስ በአካል በምድር ላይ ይገለጣል። የሚከለክለው ኃይል ከተነሳ በኋላ ያ የትሪቡሌሽን ፒሪየድ ትሪቡለም ማለት ይሄ በቆሎ ገፈፎ የሚነሳበት ትልቅ ጋሻ የሚመስል እሾሾ ያለበት ነገር አለ። የላቲን ቃል ነው እና ትሪቡሌሽን ማለት በቃ የመጥራት በቃ ገፈፎን የሚነሳበት ታላቅ የመከራ ጊዜ ይሆናል። ለያዕቆብ መከራ ይሆን፣ ለእስራኤል መከራ ይሆን። ጌታ ኢየሱስ ክርስቶስ ሽሽታችሁ በሰንበት እንዳይሆን ያላቸው ለኛ አይደለም። ለኛማ ሰንበት ተሰጥቶናል እንዴ? ሰንበት እኮ ለኛ ኢየሱስ እኮ ነው። ለኔ ሰንበት ቅዳሜም አይደለም እሁድም አይደለም። ሰንበት ኢየሱስ የሚስማማ አሜን። ለአይሁዶች ግን ሰንበት ተሰጥቷቸዋል። ሰንበታቸው ቅዳሜ ነው። ሽሽታችሁ በሰንበት እንዳይሆን። በአይሁዶች እነዚህ ዳጥ የሚባሉ ሰዎች አሉ፣ ጸጉራቸው እንደዚህ የሚጠመጥሙ ሰዎች። በእነሱ ሰፈር በሰንበት ስትነዱ ብትገኙ መኪናችሁን ዶጋመድ ነው የሚያረጉላችሁ። ጫማ እንኳን ሲያረጉ ሸክም እንዳይሸከሙ እንደዚህ አይነት ጫማ አረጉም። ማሰሪያ የሌለው ወይንም እንዳይሸክም አትሸከም ስለሚል ዋለት እንኳን በኪሳቸው አይዞ ፍራንክ በሰንበት አይሸከሙ። በሰንበት መብራት አያበሩም እሳት አትጫር ስለሚል መጽሐፍ ቅዱስ። እና አንዳንድ ጊዜ ጎረቤቶች ነበሩኝ። አንድ ሞንትሪያል የሚባል ከተማ ኖር ነበርና ኤሌቬተር ላይ ስንወጣ ይጠብቁናል። እሳቷን አይጭሯትም፣ ይገባቸዋል። ኤሌቬተሯን አይጫኗትም፣ ይጠብቁናል። እና ስንተኛው ፎቅ ነው የሚሄዱት እንላቸዋለን። ይሄኛው ፎቅ ሲሉ እነካላቸዋለን። በእኛ ተሳፍሮ ይሄዳሉ እንጂ እሳት አይጭሩ። አንዳንዴ እንደዚህ ይላሉ፣ ይጠሩናል እና ስቶቭን አብራልኝ፣ እሳቱን ጫርልኝ፣ ኃጢያቱ ግን ባንተ ነው። ምክንያቱም በሰንበት እሳት መጫር ክልክል ስለሆነ ማለት አህሳብ ስለሆነ እኛ መጫር እንችላለን። ለነሱ አያችሁ ህግ ለኛ አልተሰጠንም። እኛ ከህግ እርግማን ተዋጅተናል። ክብር ለእግዚአብሔር ይሁን። ሰንበት ለአይሁዶች ነው የተሰጠው። አንዳንድ ሰዎች ሰንበትን መጠበቅ አለብን ብሎ በጣም ብዙ የሚወራጩ ሰዎች አሉ። ወገኖቼ ለኛ ሰንበት በአዲስ ኪዳን የተሰጠን ኢየሱስ ይባላል። በቀን አናርፍም። there is a person። የኛ ሰንበት is a person፣ ስብዕና ያለው ነው። ኢየሱስ ይባላል። ቀና አሳርፈንም የሚያሳርፈን የናዝሬቱ ኢየሱስ ነው። ሰባተኛውን ቀን ጠብቄ አላርፍም። ሰኞም ረፍቴ ነው፣ ማክሰኞም ረፍቴ ነው፣ ሮብም ረፍቴ ነው፣ በክፉ ዘመን ረፍቴ ነው፣ በደስታም ጊዜ ረፍቴ ነው፣ በተራራ ረፍቴ ነው፣ በሸለቆ ረፍቴ ነው። ረፍቴ ኢየሱስ ነው። እስቲ የሚስማማ አሜን ይበል ወገኖቼ ሆይ። ስለዚህ የጸረ ክርስቶስ በምድር ላይ መገለጥ እነዚህ ሽሽታችሁ በሰንበት እንዳይሆን የተባሉት ለአይሁዶች ነው እና ስለተመረጡት
ቀኖቹን አይደለም አጭር ይሆናል ወይንም ደግሞ ባሳጥር ኖሮ ስጋ የለበሰ አይተርፍም የሚለው የሚናገረው ስለተመረጡት የሚለው ስለ አይሁዶች ማለት ነው። ኢሌክትድ ዋን ስለ አይሁዶች ነው የሚሰለሰበው ሱባኤ ላይ ነው የሚናገረው። ስለዚህ ያንን መጽሐፍ ስትመለከቱ ጸረ ክርስቶስ በምድር ይገለጣል። ከዛ በኋላ ታላቅ የሆነ ጌታ ፍርድና ቁጣ በምድር ላይ ሲመጣ ትመለከታለች። የዛን ጊዜ ቤተክርስቲያን ምዕራፍ 4 ላይ ዮሐንስ ራእይ ላይ ተወስዳለች። በሱ ክብር ውስጥ ነው የምትሆነው። እሺ ይሄንን ድረስ ከተመለከትኩኝ እንግዲህ ወደ መጨረሻው ልምጣ። እኔ ከጀመርኩ አላቆም እየጨመርኩ ስለምሄድ እዚህ ጋር ላቆመውና በምዕራፍ በዚህ መጽሐፍ ላይ ላሳያችሁ የምፈልጋቸው ፖይንቶች አሉ። የመጀመሪያው ነገር ላሳያችሁ የፈለኩት እውነተኛ ጥበብ፣ እውነተኛ ሚስጥር ገላጭ እግዚአብሔር ብቻ ነው። ምዕራፍ 2 ላይ የምትመለከቱት ይሄንን የባቢሎን አስማተኞች ጠንቋዮች ሊረዱት ያልቻሉትን ሚስጥር ይሄንን ምስል እግዚአብሔር ምን እንደሆነ ከነትርጉሙ የነገረው እግዚአብሔር ነው። ስለዚህ የጥበብ አምላክ ነው አምላካችን። መጀመሪያው ፖይንት እንድትይዙልኝ ፈልገው በህብረት መጸለይ ነው። በምን መጸለይ አልኳችሁ? በህብረት መጸለይ። እግዚአብሔር በህብረት እንድንጸልይ ይፈልጋል። በግል እንጸልያለን፣ በጣም ጥሩ። በህብረት የሚጸለይን ጸሎት ደግሞ እግዚአብሔር ያከብረዋል። በህብረት ሲጸልዩ ሳለ የሆኑ ብዙ ታሪኮችን ትመለከታላችሁ። ሐናንያ፣ ሚሳኤል፣ አዛሪያ ያደረጉት ነገር ይሄንን ነው። አዋጅ ወጣባቸው። በነገሩ ከመጨነቅ ይልቅ እንጸልይ። ለምን? እግዚአብሔር ጸሎት ይሰማል፣ እግዚአብሔር ጸሎት ይመልሳል። የሆነ ችግር ተፈጠረ፣ ከመጨነቅ ይልቅ ወደ እግዚአብሔር መሮጥ፣ በህብረት መጸለይ። የቤተ ክርስቲያን መኖር በምድር ላይ ዓላማው አንዱ ሸክምን ለመሸካከም አብሮ ለመጸለይ ወገኖች። እና በብዙ አካባቢ ላይ ሰዎች እንዲሁ በጭንቀት ሲናወጡ ይመለከት። በዚህ የመጨረሻው ዘመን ላይ አስጨናቂ ነገር ሲበዛ ስትራቴጂ ነው የምነግራችሁ። ወደ ጸሎት ሩጡ፣ ጸልዩ። አሜን አሜን። በቤተ ክርስቲያን ውስጥ ቅዱሳንን ጸልዩ። የጸሎት ጓደኛ ይኑራችሁ። አላደለም ገበናችሁን ገልጣችሁ የምትነግሩት ጀጅ ማረጋችሁ ሰው ያስፈልጋችኋል። የጸሎት ፕሬየር ፍሬንድ ይሉታል እኛ ሀገር። የጸሎት ጓደኛ ወይም ፎን ፍሬንድ፣ በጓደኛ ይደዋወላል። ጸልይልኝ። እውነተኛ ክርስቲያኖች አብረው ተሰብስበው ከማማት ይልቅ አብረው ተሰብስበው ይጸልያሉ። እስቲ የሚስማማ አሜን ይበል። ኧረ አሜን ነው። ስለዚህ ጸሎት በእግዚአብሔር ቤት ውስጥ ሲበዛ ይህንን ክፉ ዘመን ማለፍ እንችላለን። የህብረት ጸሎት የእምነትን ኃይል ትመለከታላችሁ። ከዛ የምትመለከቱት ሌላው ምንድነው? እግዚአብሔር በምድራዊ መንግስታት ሁሉ ላይ አሁንም ጠዋት እንዳልኩኝ የበላይ ገዥ። እነዚህ ነገስታትን በሙሉ ወደ መሆን ያመጣቸው እሱ ነው። የሚያጠፋቸውም እግዚአብሔር ነው። ዘመናቸው ላያቸው ላይ ኤክስፓየሪ ዴት ተለጥፎባቸዋል። በቃ ከዛ ቀን አያልፉም። ባለስልጣኑ እግዚአብሔር ስለሆነ ወገኖች ሆይ እዛው ላይ የምትመለከቱት ዳንኤል የተናገረው ልክ ራዩን ሲቀበል እንደዚህ ያለ እኔ ከሌሎች ስለበለጥኩ ስላልሆነ ሳይሆን እግዚአብሔር ይሄንን ሊያደርገው ነገር ፈልጎ ነው ብሎ ራዩን ሲቀበል ትህትናውን ትመለከታላችሁ። ወገኖች ሆይ እግዚአብሔር በምንም መንገድ ይገለጥባችሁ፣ በትህትናም ይባርካችሁ። ወገኖች ሆይ ዳንኤል ይሄንን ትልቅ ሚስጥር ለትውልድ የሚሆን ሚስጥር ተረድቶ የተናገረው ነገር ይሄንን ነው። ሚስጥር ገላጭ በሰማይ አለ። እግዚአብሔርን ሲያከብርበት ትመለከታላችሁ። ወገኖች ሆይ ሌላ የሚናገረው ይሄ ምዕራፍ የማይናወጥ መንግስት ይመጣል እያለ የሚናወጡት መንግስታቶች በሙሉ ያልፋሉ፣ የማያልፍ ለዘላለም የጸና መንግስት ይመጣል። ይሄ የእናንተ የተባረከ ተስፋ ነው። ወገኖች ሆይ ይህንን ድምፅ ከሰማችሁበት ቀን ጀምሮ አንድ ቀን ጌታችሁ ኢየሱስ ክርስቶስ በክብር አንድ ቀን ኢንዲቪጁዋሊ በግላችሁ ተጠርታችሁ በፊቱ የምትቆምበት ዘመን ይመጣል። እንዲሁ አይን ለአይን ከኢየሱስ ጋር የምንታይበት ዘመን ይመጣል። ይሄ ለዘመናት የተሰበከው ኢየሱስ ከመቆየቱ የተነሳ አንዳንዶች የታለ የመምጣቱ ተስፋ እያሉ ፌዘኞች ያፌዙበት አንድ ቀን ኢየሱስ የተባለው እውን ሆኖ እንመለከተዋል። አሜን አሜን። ዘመኑ ደረሰ አለ ተስፋዬ ሲዘምር። ሮጠ ገሰገሰ፣ የጌታችን መምጫ ጊዜያቱ ደረሰ። ሰዎች ቶሎ በሉ፣ መከሩን ሰብስቡ፣ የተጣለብንን አደራ አስቡ። ወገኖች ሆይ ጌታ ሊመጣ ነው። ሰው ምን እናድርግ? ተዘጋጁ። prepare to meet thy God። አምላክህን ለመገናኘት ተዘጋጅ። በቅድስና እንጠብቀው፣ እግዚአብሔርን በመፍራት እንጠብቀው፣ የጣልነውን መክሊት በማንሳት እንጠብቀው፣ በትጋት እንጠብቀው፣ መብራታችንን አብርተን እንጠብቀው፣ ሳንዝረከረክ ሕይወታችንን ኦርጋናይዝ ፎከስ አድርገን ጌታን እንጠብቀው። አንድ ቀን ጌታ ኢየሱስ ክርስቶስ በድንገት መለከት ይነፋል። ድንገት ኋለኛው መለከት ሃሌሉያ። ያ መለከት ሲነፋ ፍጥረት ሁሉ ይቀሰቀሳል። በጌታ አንቀላፉ ቀድሞ ይነሳሉ። ለተሰሎንቄ ክርስቲያኖች ያላቸው በዚህ ተጽናኑ፣ ሙታን ይነሳሉ፣
ሞት ወይ ድል መንሳት ወዴት አለ የሚባልበት ጊዜ መለከት ሲነፋ ትሰሙታላችሁ። ከዛኛ በህይወት ያለነው እነሱን አንቀድማቸውም፣ እነሱ ይቀድሙናል። ከዛ በኋላ ወደ ጌታ እንነጠቃለን፣ ከሱ ጋር ለዘላለም እንኖራለን። ሙሽራውና ሙሽሪት ይገናኛሉ። የበጉ ሰርግ በዛ ይሆናል። ወደ በጉ ሰርግ የተጠሩ ብፁዓን። አሜን አሜን አሜን። አንድ ቀን ወደዚህ ደስታ እንገባለን። በዛ የአክሊል ሽልማት ይሆናል። ለንፋታችሁ ለሮጣችሁበት፣ ስትታዩ ሳትታዩ በስውር ላረጋችሁት ለጽድቅ ሥራ፣ ጌታን ለማክበር ብላችሁ ደፋ ቀና ላላችሁበት ሥራ ሁሉ ጌታ ሽልማትን ይሰጣችሁ። አሜን አሜን። በማንም ብድራት አይኖርበትም። ክብር ለእግዚአብሔር ይሁን። የምትወዱት ጌታ ይመጣል። ሃሌሉያ። ተነስተን እንጸልያለን።